እና ንግስቲቱ በቀኝ ትቆማለች ይላል። ንግስቲቱ በቀኝ ትቆማለች። ይህ በጣም ገራሚ ነው። ዝቅ ይላል በአልባሰ ወርቅ ውዙት ስሚ ወለቲ ወርኢ ዋጽኒ እዝነኪ ርስኢ ህዝበኪ ወቤት አቡኪ እስመ ፈተወ ንጉስ ስነኪ። ምን ማለቱ ነው? ንግስቲቱ በቀኝ ትቆማለች ካለ በኋላ ነብዩ ዳዊት ልጄ ስሚኝ ይላል። ልጄ ብሎ ቁጭ አለ ማለት ነው። ስለዚህ የዳዊት ልጅ ንግስቲቱ ማን ናት? ድንግል ማርያም ናት። ከቤተ ዳዊት የምትወለድ ስለሆነች ነው። ድንግል ማንን ወለደችው አለ? ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ ይላል። ይሄ ምስጢር ምን ማለት ነው? ለምሳሌ አሁን እኛ እዚህ ውስጥ ነው ያለነው አይደል? እዚህ ማደር እንችላለን አይደል? ወይም አንድ ሰው አዳራሽ ሰራ፣ ቤት ሰራ ማለት ነው። ከቤቱና ከሰውየው ማን ነው የሚቀድመው? እሺ ሰውየው ነው በቤቱ የሚያድረው? ሰውየው ቤቱ ነው በሰውየው የሚያድረውስ? እሺ ስለዚህ ቤቱን የሚቀድመው ማን ነው? ሰሪው ነው አይደል? እመቤታችንንም የሚቀድማት የፈጠራት ማን ነው? እሱ ነው። ልክ ሰው ቤት ሰርቶ እንደሚያድር እሱ እሷን ፈጠረና በእሷ አደረ ነው። እግዚአብሔር 10ን ቃላት በእጁ የጻፈባቸውን 2ቱን ጽላት በደብረ ሲና ሰጠ። ካንቺም እግዚአብሔር ቅዱስ ጽላትን ፈጠረ፣ ይሁም ስጋው ነው። ከደብረ ሲና እሳት ጨለማ ወጣ፣ ካንቺ ግን ሰው የሆነ አምላክ ተገኘልን። በደብረ ሲና በአይሁድ ላይ ድንጋጤ ሐውክ ተደረገ፣ ባንቺም በአይሁድ በሄሮድስ በዲያብሎስና በሰራዊቱ ላይ ጽኑ ድንጋጤ ተደረገ። የሚገርም እኮ ነው። እንዲህ ያለ ሲያስተምር ሰው ቢሰማው ምን አለ? አያችሁ፣ በደብረ ሲና ጨለማ ሁከት ነበር ይላል። ካንቺ ደግሞ ክርስቶስ ሲወለድ ደግሞ በአይሁድ በዲያብሎስ በሄሮድስ ድንጋጤ ተደረገ ይላል። የሷ ስም ሲጠራ ሁሉ የሚደነገጥ ልክ የዲያብሎስ መንፈስ እንዳደረበት ግልጽ እየሆነ ነው ማለት ነው። እና ወመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር በቅዳሴሁ ወተአኮቴቱ ወይበእበዩ ስቡ በስብሐቲሁ ማለም ነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ቸርነቱ በመግቦቱ እኛን የጠበቀ አምላካችን እግዚአብሔር ይክበር ይመስገን። ወላዲተ አምላክ እመአምላክ እመብርሃን ቅድስተ ቅዱሳን እናታችን ቅድስት ድንግል ማርያም እንዲሁ እንደሚገባት መጠን ምስጋና ይድረሳት። ለቅዱሳን መላእክት፣ ለቅዱሳን አበው ነቢያት፣ ሐዋርያት፣ ሊቃውንት፣ መነኮሳት ሁሉ ምስጋና ይድረሳቸው። ወይዘክሩ ስመኪ በኩሉ ትውልደ ትውልድ። የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም ምዕመናት በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። በመለኮታዊ ጥበቃ ያልተለየን ሰማይና ምድርን የፈጠረ መፍጠር ብቻ ሳይሆን በቸርነቱ የሚንከባከብ አምላካችን ለስም አጠራሩ ክብር ምስጋና ይድረሰው። ወይዘክሩ ስመኪ በኩሉ ትውልደ ትውልድ። በመዝሙረ ዳዊት መዝሙር 45 ቁጥር 17። ይህ በአማርኛው ነው። በግዕዙ 44 እናገኛለን። ወይዘክሩ ስመኪ በኩሉ ትውልደ ትውልድ፣ ስምሽን ለልጅ ልጅ ያስባሉ ይላል። ለልጅ ልጅ ስምሽን ያሳስባሉ። ይሄ መዝሙረኛው ዳዊት ትንቢት ነው። አስቀድሞ በትንቢት መነጽር ስለ እመቤታችን ሲናገር ስምሽን ለልጅ ልጅ ያሳስባሉ ይላል። ይሄ ነብዩ ቃል እስካሁን ድረስ እየተነገረ መጥቷል። ከዚህ በኋላም ዓለም እስኪያልፍ ድረስ ይቀጥላል። ቅድስት ቤተክርስቲያናችን በነቢያት ትንቢት፣ በሐዋርያት ስብከት፣ በሊቃውንት ምስጢር፣ በመነኮሳት የሕይወት ትርጓሜ ያሸበረቀች ናት። የነቢያት ትንቢት ለሐዋርያት ስብከት አድርሷል። የሐዋርያት ስብከት ለሊቃውንት ምስጢር፣ የሊቃውንት ምስጢር ለመነኮሳት የሕይወት ትርጓሜ አድርሷል። ስለዚህ ቤተክርስቲያን ብሉይ ኪዳን ስትል የነቢያትን ትንቢት ታስታውሳለች። ሐዲስ ኪዳን ስትል የሐዋርያትን ስብከት ታስታውሳለች። የሊቃውንት መጻሕፍት ስታስብ የሊቃውንትን ምስጢር ታስታውሳለች። መጻሕፍተ መነኮሳትን ስታስብ ደግሞ የመነኮሳትን የሕይወት ትርጓሜ፣ የኑሮ ዘይቤ ሁሉ ታስታውሳለች ማለት ነው። ረሃብተኛ አይደለች። በጣም የእውቀት ማዕዷ ሰፍቶ የሚቀርብባት ቤት ሆና ሳለች ልጆቿ ግን ከእውቀት የተራብን ሆነን መኖራችን እንዳይጎዳን መጠንቀቅ ነው እና እንደ እግዚአብሔር መልካም ፈቃድ ባለን ጊዜ ውስጥ የምንነጋገረው
አሁን ባነሳነው በነብዩ ቃል ነው። ነብዩ ዳዊት በዘመነ ኦሪት የነበረ በእስራኤል ላይ 40 ዘመናትን የነገሰ ለ40 ዘመናት ሲገዛ ግን ራሱ የሆነ እግዚአብሔርን የበደለበት በደልም አለው። እንደገና ደግሞ ተጸጽቶ እግዚአብሔርን ያስደሰተበት ደግሞ ጽድቅ አለው። በአንድ ሰው ህይወት ሊፈራረቁ የሚችሉ ሁለት ጉዳዮች አሉ። አንዱ የጽድቅ ህይወት ነው፣ ሁለተኛው ደግሞ የኃጢአት ህይወት ነው። ሰው በኃጢአት እግዚአብሔርን ይበድላል፣ በጽድቅ ደግሞ እግዚአብሔርን ያስደስታል። ይህ ሲባል ግን እግዚአብሔር ሲበደል እንዲሁ የሚያዝን ግብታዊና ጊዜያዊ ስሜት ግንፍል ስሜት ያለው ነው ማለት አይደለም። ሎቱ ስብሐት እኛ ጽድቅ ስለሰራን ደግሞ በእኛ ጽድቅ የሚደሰትበት ለሱ ጉለት ሙላት የሚሆን ነገር አድርገን የምንስለውም አይደለም። የኛን መጎዳትና መጠቀም መሰረት አድርገን ነው ለሱ ደስታና ሐዘን የምንሰጠው። የሰው ልጅ ወደ እግዚአብሔር በቀረበ ቁጥር እግዚአብሔርን ያስደስታል ማለት ለተፈጠረበት ዓላማ መኖሩ ልክ አንድ ልጅ ደግ ሲሆንና በጎ ሲሆን አባቱን እንደሚያስደስት በዛ አንፃር ነው የምናወራው። እንደገና ደግሞ ለተፈጠረበት ዓላማ አልኖር ሲል ደግሞ ሕጉን መጣሱ እግዚአብሔርን ያሳዝነዋል ማለት ለቁጣ ያነሳሳዋል ማለት ነው። በጎ ሲያደርግ ለሽልማት፣ ክፉ ሲያደርግ ደግሞ ለቅጣት የተገባ ነው ማለት ነው ሰው። እና ይህንን ከጥንተ ፍጥረት ጀምረን እስካለንበት ዘመን ብንመለከት በርካታ ነገሮች አልፈዋል። በጣም ታሪክ ጠገብና ብዙ ሐሰተኛ ህይወት እውነተኛ ህይወት የኖሩ በርካታ ኃጥአንም ጻድቃንም አልፈዋል። እኛ ከዘመናት በኋላ የመጣን ሰዎች ነን። ስለዚህ ካለፉት የምንማረው ብዙ ነገር አለ ማለት ነው። አዲስ አሁን የተገኘን ብንሆንም እንኳን አሁን የተገኘ ሳይሆን ቀድሞ የነበረ ታሪክ፣ ቀድሞ የነበረ እውነት፣ ቀድሞ የነበረ ትምህርት፣ ቀድሞ የነበረ እምነት ያለን መሆናችን ደግሞ የማይካድ ሐቅ ነው። እምነት አዲስ አይደለም፣ ቀድሞ የነበረ ነው። ሃይማኖት አዲስ አይደለም፣ ቀድሞ የነበረ ነው። ቀድሞ የነበረውን ነገር ስንከተል ጥንታዊ በመሆኑ ብቻ እውነት የምንል ሳንሆን እውነት ስለሆነ እውነት የምንል መሆናችን ደግሞ ግልጽ ነው ማለት ነው። ስለዚህ ይህንን መሰረት አድርገን በቤተ ክርስቲያናችን አስተምህሮ በእመቤታችን በቅድስተ ቅዱሳን በወላዲተ አምላክ በድንግል ማርያም ዙሪያ የሚሰጠውን ኦርቶዶክሳዊ ትምህርት ዳሰሳ እናደርጋለን። በጣም ሰፊ አስተምህሮ ቢኖረንም እንኳን ለጥቂት ለአእምሯችን ያክል ማለት ነው እና በእመቤታችን በቅድስት ድንግል ማርያም ዙሪያ የሚሰጠው ኦርቶዶክሳዊ ትምህርት እንዲሁ በስፋት የሚታይ ነው። ሆኖም ግን እንደ አቅማችን እንደ ጊዜያችን ወስነን ልናይ የምንችለው ነገር አለ ማለት ነው። የትምህርታችን መነሻ በነብዩ ዳዊት የተነገረው ቃል ነው። መዝሙር 45 ቁጥር 17 ላይ ማለት ነው። እሱ ምን ይላል? ስምሽን ለልጅ ልጅ ያሳስባሉ ይላል። ስምሽን እንኳን ለልጅ ልጅ ያሳስባሉ። ይህንን ቃል በሚገርም ወደኋላ ሄዳችሁ ስታነቡ የሚገርም ምስጢር ይናገራል። ለምሳሌ ከቁጥር 1 ጀምረን ስናነብ ወስአ ልቤ ቃለ ሰናየ ወአነ አየድ ግብሬ ለንጉስ ይላል። ይህ ማለት ልቤ መልካም ነገርን አፈለቀ፣ ነገሬንም ስራዬንም ለንጉስ እናገራለሁ ይላል። ለንጉስ ሰጥቼ እናገራለሁ። አሁን እዚህ ላይ ልብ እንድንል የሚፈልግ ነገር አለ። ነገሬን ስራዬን ለንጉስ ሰጥቼ እናገራለሁ የሚል የመጽሐፍ ቅዱስ ክፍል ታገኛላችሁ። በነብዩ ዳዊት የተነገረ ለንጉስ ሰጥቼ እናገራለሁ ማለት ለማን ነው? ንጉሰ ምድር ነው? ንጉሰ ሰማይ ነው? ፈጣሪ ነው? ፍጡር ነው? ይሄ ንጉስ ተብሎ የተጠራው ብሎ ለሚጠይቅ ዝቅ ብለን ስናነብ በሚገርም ስለ ክርስቶስ የተነገረ ነው። ምክንያቱም የኋላኛው ንግግር ለክርስቶስ እንደሆነ የሚያሳይ በጣም በርካታ ምልክት አለና ይሴኒ ላህዩ ሙሉ ደጓ ለማይሃው ብሎ ይጠራዋል። ሰው ሆኖ በተገለጠ ጊዜ ከሰው ልጆች ሁሉ የሚያምር መልክ ነበረው ይለዋል። እንዲህ እያለ ከሄደ በኋላ በትረ ጽድቅ ወበትረ መንግሥትከ ይለዋል። በትረ ጽድቅ ወበትረ መንግሥትከ የመንግስት ዘንግ የእውነት በትር ነው በማለት ይናገራል። ስለዚህ የማይጠፋና የማያልፍ የእውነት መንግስት ያለው ደግሞ ኢየሱስ ክርስቶስ ብቻ ነው። በምድራውያን ነገስታት ላይ ስንመለከት በጊዜ ይሾማሉ፣ በጊዜ ይሻራሉ፣ በጊዜ ይቆማሉ፣ በጊዜ ያልፋሉ፣ እኩሉ ይተርፋል፣ እኩሉ ያልፋል። እንዲህ እያለ ነው የሚቀጥለው። የእውነት መንግስት ግን ለመድኃኒታችን ለኢየሱስ ክርስቶስ ብቻ የሚሰጥ ነው። ዓለም ሳይፈጠር በመንግስቱ የነበረ፣ ዓለምም ከተፈጠረ በኋላ በመንግስቱ ያለ፣ ዓለም ካለፈ በኋላ በመንግስቱ የሚኖር የማይሻር ዘላለማዊ ንጉስ ኢየሱስ ክርስቶስ ብቻ ነው እንጂ ምድራውያን ነገስታት ጊዜያውያን ናቸው። ዘመን ያሳልፋቸዋል፣ ዘመን ይሽራቸዋል፣ ዘመን ያስነሳቸዋል። ወሰን ደንበር
ይሰጣቸዋል። ከዚህ እስከዚህ ቦታ ግዙ ተብሎ በቦታ ይወሰናሉ። ከዚህ እስከዚህ ጊዜ ተብሎ በጊዜ ይወሰናሉ። የዘመናት ገደብ፣ የጊዜያት ወሰን፣ ደንበር፣ አጥር ይሰጣቸዋል። ለሱ ግን ወሰንና ደንበር የለሽ ንጉስ ነውና ነገሬን ስራዬን ለንጉሠ ሰማይ ወምድር ለኢየሱስ ክርስቶስ ሰጥቼ እናገራለሁ ማለቱ ነው ነብዩ ዳዊት። እዚህ ላይ እንድናስተውል የሚፈለገው ነቢያት ከዘመነ ክርስቶስ በፊት የነበሩ ስለሆኑ ሲናገሩ ስሙን ጠርተው አይናገሩም። ከድንግል ማርያም በፊት የነበሩ ስለሆኑ ስለሷም ሲናገሩ ስሟን ጠርተው አይናገሩም። እዚህ ላይ ልብ ማለት ያስፈልጋል። አስተውሉ። ምክንያቱም ከነብዩ ቃል እስካነሳን ድረስ የነቢያት ያስተምሮ ዘይቤ ከሐዋርያት አስተምሮ ዘይቤ የተለየ ነው። ከሊቃውንት አስተምሮ ዘይቤ የተለየ ነው። ነቢያት ስለሚሆነው ነገር የሚናገሩ ስለሆኑ የሚሆነውን ነገር ሲናገሩ ስም ገልጸው አይናገሩም። ልዩ የሚያደርጋቸው ይሄ ነው። ጉዳዩን ብቻ ነው የሚናገሩት። አያችሁ። ስለዚህ ነቢያት ስለሚሆነው ነገር ይናገራሉ እንጂ የሚሆነው ያ አካል ማን እንደሆነ ስም ጠቅሰው አይናገሩም። ምክንያቱም ስሙን ለመጥቀስ ሐዋርያት ተዘጋጅተዋል። ገና የሚመጡ ሐዋርያት አሉ። ስሙን ጠቅሰው ኢየሱስ ክርስቶስ ብለው የሚናገሩ ሐዋርያት ናቸው። ምክንያቱም አስቀድመው ትንቢት የሚናገሩ ነቢያት ስለ ድንግል ማርያም ስሟን መናገር ግዴታቸው አልነበረም። ስለ ክርስቶስ ኢየሱስ ብሎ መናገር ግዴታቸው አልነበረም። ለምን? የዘመናት ገደብ የተጣለባቸው አረፍተ ዘመን የገታቸው ግን ጉዳዩ ብቻ የሚታያቸው ናቸው። ያን ጉዳይ ብቻ ነው የሚያስቀምጡት። አሁን ነብዩ ዳዊት ልቤ መልካም ነገርን አፈለቀ ይላል። መልካም ነገር አፈለቀ የሚለው ነገር ስለ ክርስቶስ ሊናገር ስለ ንግሥተ ሰማይ ወምድር ስለ ድንግል ማርያም ሊናገር ስለፈለገ ስለ ሁለቱ መናገር መልካም ነገር ነው አለ። ስለዚህ መልካም ነገር አፈለቀ ካለ በኋላ ነገሬን ለንጉሥ ሰጥቼ እናገራለሁ ይላል። ለንጉሥ ሰጥቼ ካለ በኋላ ግን ወደ ታች ስንመለከት የሚገርም ስለ ክርስቶስ ይናገራል። ስለ ክርስቶስ የሚናገርበት ክፍል የሚታወቀው ከሰው ልጆች ያማረ መልክ አለው ይላል አስቀድሞ። ይህንን ደግሞ ከነቢዩ ኢሳይያስ ጋር የሚጋጭ የሚመስል ጥቅስ ነው። ነቢዩ ኢሳይያስ እናየው ዘንድ ደም ግባት የለውም ብሎ ነው የገለጸው። ነቢዩ ዳዊት ደግሞ ውበቱ፣ መልኩ፣ ደም ግባቱ ከሰው ልጆች ሁሉ የሚያምር ነው ይላል። እዚህ ላይ ምን ማለቱ ነው? ነቢዩ ዳዊት ልክ ሰው በመሆኑ አንጻር ብቻ ይናገራል። ኢሳይያስ ደግሞ በዕለተ ዓርብ ስለሚቀበለው መከራ ፊቱ በጥፊ የተመታ ምራቅ የተቀበለ በዘንግ የተደበደበ አካል ነው የሚያየው። ስለዚህ ነቢዩ ዳዊት ስለ ከድንግል ማርያም ስለመወለዱና በዛው ላይ ደግሞ የመልኩን ማማር ነው የሚገልጸው። ነቢዩ ኢሳይያስ ደግሞ መከራ መቀበሉን ይገልጻል ማለት ነው። ከላይ አውዱን የሚያሳየው ይሄ ስለሆነ እናየው ዘንድ ደም ግባት የለውም ይላል። እሱ ስለኛ የቆሰለውን እናየዋለን። በደላችንን ተሸከመ ደዌያችንን ተሸከመ በማለት ነው የሚናገረው። ስለዚህ በዕለተ ዓርብ የሚኖረው መልኩ እናየው ዘንድ ደም ግባት የለውም የሚለውን ገላጭ ይሆናል። እንዲሁ እንዳለ ከድንግል ማርያም የተወለደው ሕፃን ያ በዮርዳኖስ የተጠመቀው ያ ወንጌልን ያስተማረው ገና መከራ ሳይቀበል ያለው ውበት ግን ከሰው ልጆች ሁሉ የሚያምር ነበር ይላል። ይሄ ግልጽ ነው ማለት ነው። እና ነቢዩ ዳዊት ስለ ክርስቶስም ሆነ ስለ ድንግል ማርያም ሲናገር ስሙን ጠቅሶ አይናገርም። ንጉሥ ብሎ እሱን ይጠራና በጣም የሚገርመው ዝቅ ብሎ ግን ቅንት ሰይፈከ ኃያል ወቅንት፣ በጣም የሚገርም ሰይፍን ወገብን ታጠቅ ይለዋል። ይህ ማለት ዲያብሎስን ድል ትነሳ ዘንድ የመጣህ ነህ ማለቱ ነው። ታጠቅ ይለዋል። እንደገና ወደ መስቀል መውጣቱንም በተመለከተ በትእዛዝ መልክ ይናገራል። ወደ መስቀል ውጣ አይነት ንግግር ያስተላልፋል። ተሰራ ወንገስ ይላል። ምን ማለት ነው? ወንገስ ቀድሞ ንጉሥ ነው ብሎ ከተናገረ በኋላ ወንገስ ብሎ ይናገራል። ወንገስ ማለት መስቀል ላይ ዙፋንህን ዘርጋ፣ በዚያ ላይ በመከራ ውስጥ ንገስ ማለቱ ነው። አየው፣ በትእዛዝ መልክ ትንቢት ይነገራል። አንዳንድ ጊዜ በኃላፊ መልክ ይነገራል። አንዳንድ ጊዜ ደግሞ በትንቢት በሚመጣ አንጻር ይነገራል። አንዳንድ ጊዜ ደግሞ በትእዛዝ መልክ ትንቢት ይነገራል። ለምሳሌ በሚያልፍ መልክ ትንቢት ሲነገር አምላኬ አምላኬ ለምን ተውኸኝ፣ እጆቼና እግሮቼን ቸነከሩኝ ይላል። ይቸነክሩኛል ማለቱ ነው። እንደገና ደግሞ ድንግል ትጸንሳለች ይላል። ትጸንሳለች ገና ትንቢት ማለት ነው። በትእዛዝ መልክ ግን ይኸው ንገስ በማለት ይናገራል። ወደ መስቀል እንዲያመራ በመስቀል ላይ እንዲነግስ ይናገራል ማለት ነው። ይሄ ነቢይ ታዲያ ስለ ክርስቶስ እንዲህ አይነት ሐሳብ ካነሳ በኋላ ነው ወደ ንግስቲቱ ሄደው። ዝቅ ብለን ቁጥሩ በጣም በሚገርም ስለ ድንግል ማርያም ሲናገር ወትቀቡ ንግስት በየማነከ ይላል። ከታች ንጉስ ብሎ ስለማን ተናገረ? አሁን እየተመላለስን እንድንሄድ ንጉስ ያለው ማንን ነበር? ክርስቶስን ነው። እዚህ ላይ ንጉስ ያለው ሌላ ነው ብሎ የሚናገር ሰው ካለ በራሱ ይጎዳል እንጂ ማንንም አይጎዳም። ለምን?
ከታች የሚያሳየው ስለ ክርስቶስ ስለሆነ ነው። ንጉስ ብሎ ግን ክርስቶስን ነው የሚነግረን። ከዛ ዝቅ ብሎ ደግሞ ስለምን ይናገራል? ስለ ንግስት ይናገራል። ምን አለ? ወትቀውም ንግስት በየማልከ በአልባሰ ወርቅ ውጽፍት ወሁብርት፣ በወርቅ ግምጃ ተሸፋፍናና ተጎናጽፋ ንግስቲቱ በቀኝ ትቆማለች ይላል። ስለዚህ የንጉስ እናት ንግስት ተብላ በነብዩ ትገለጻለች ማለት ነው። አስተውሉ። እቺ ንግስት ማናት ብላችሁ ብትጠይቁት ለአንድ አማኒ ሰው ግራ ሊገባው ይችላል። አይ እቺማ ሌላ ንግስት ናት ቢል ራሱ ይጎዳል። ለምን? በክርስቶስ ቀኝ የምትቆም ንግስት ማናት ብለን እንይዛለን ማለት ነው። አስተውሉ። በጣም የሚገርም ምዕራፍ ነው ይሄ። መዝሙረኛው ክፍል መዝሙር 45ን ስታነቡ ገራሚ ስውር ሆኖ ግን ሲገለጥ ስለ ድንግል ማርያምና ስለ ክርስቶስ ጥብቅ ትንቢት ያለው ነው ማለት ነው። እና ንግስቲቱ በቀኝ ትቆማለች ይላል። ንግስቲቱ በቀኝ ትቆማለች። ይህ በጣም ገራሚ ነው። ዝቅ ይላል። በአልባሰ ወርቅ ውዙት ስሚ ወለቴ ወርኢ ዋጽኒ እዝነኪ ርስኢ ህዝበኪ ወቤተ አቡኪ እስመ ፈተወ ንጉስ ስነኪ። ምን ማለቱ ነው? ንግስቲቱ በቀኝ ትቆማለች ካለ በኋላ ነብዩ ዳዊት ልጄ ስሚኝ ይላል። ልጄ ብሎ ቁጭ አለ ማለት ነው። ስለዚህ የዳዊት ልጅ ንግስቲቱ ማን ናት? ድንግል ማርያም ናት። ከቤተ ዳዊት የምትወለድ ስለሆነች ነው። አስቀድሞ ነብዩ ዳዊት ልጁ እንደሆነች እየነገረን ነው። ከ700 ዓመት በኋላ የምትወለድ ልጅ ስለሷ ነው የሚናገረው። ያቺ ልጅ ደግሞ ምን ተባለች? ስሚ ተባለች። ልጄ ስሚኝ፣ አድምጪኝ፣ ዋጽሚ እዝነኪ በጆሮሽንም አዘንቢ ስሚኝ ይላል። እንደ አባትነት መካሪ መስሎ ይናገራል። ግን የወለደው ትንቢት አለ። ይገርማቸዋል። ስሚኝ አድምጪኝ ይልና ርሲ ህዝበኪ ወገኖችሽን እርሺ ወቤተ አቡኪ የአባትሽን የዳዊት የአባትሽን የአዳምን ህይወት እርሺ። አንቺ በአዳማዊ ህይወት ውስጥ አይደለም ያለሽው ማለቱ ነው። አዳም በኃጢአት በጥንተ አብሶ ውስጥ አለ። አንቺ ግን ይሄንን እርሺ። አንቺ ወገኖችሽን እርሺ ማለት ወይም እንደ ሌሎች ሴቶች አትበይ። እንደ ሌሎች ሴቶች በምጥ በዘር በሩካቤ የምትወልጂ አይደለሽም እርሺ ማለቱ ነው። ታዲያስ የሚመክራቱ ነው እኮ አይደለም። ታዲያሳ እንደማታውቅ ለማሳየት ነው። እንደ ሌሎች ሴቶች ልማድ እንደሌለባት እንደዚሁ ሔዋን በዕፀ በለሷ ምክንያት በየወሩ እንድትደማ እርግማን ተቀብላ ነበረ። ያ እርግማን ወደሷ እንዳልተላለፈ ለማጠየቅ የእናቶችሽን ደም ማፍሰስ እያንዳንዱን የኃጢአት ስሜት እርሺ ባንቺ የለም ይሄ እያለ ይመሰክራል ማለት ነው። ይሄን ካለ በኋላ ምን አለ? እርሺ ያልኩሽ ለምንድን ነው ሚለውን ምላሽ ሲሰጥ ንጉስ ውበትሽን ወዷልና አለ። ይሄው ከላይ ለንጉስ እናገራለሁ ብሎ ስለነበር ያ ንጉስ ኢየሱስ ክርስቶስ ነውና ያ ንጉስ የአብ አካላዊ ቃል ስለሆነ ያ ንጉስ ደግሞ ምን አለ? ውበትሽን ወዷል አለ። ምን አይነት ውበት ያን እንደሆነ ደግሞ ከዓለም ሁሉ የተለየችበት ውበት የውስጥ ውበት ነው። በአፋ ውበትም የሚጎልባት የለም። ነገር ግን የበለጠ እግዚአብሔር የወደደላት ውበት ምንድነው? የውስጥ ውበት ነው። ንጉስ ውበትሽን ወዷልና ይላል። ታዲያቺ ንጉስ ውበቱን የወደደላት እቺ በወርቀ ዘቦ ተከናንባ ተሸፋፍና በንጉሱ ቀኝ የምትቆም ቤተሰቦቿን የአባቷን ቤት እንድትረሳ የተነገረላት እሷ ደግሞ ዝቅ ብላ በነብዩ ስትገለጽ እንዲህ በማለት ይናገራል። ህየንተ አበዊኪ ተወልዱ ለኪ ደቂቅ በአባቶችሽ ፈንታ ልጆች ተወለዱልሽ ይላል። በአባቶችሽ ፈንታ የድንግል ማርያም አባቶች እነማን? ነቢያት። በእነሱ ፈንታ ልጆች ተወለዱልሽ ሐዋርያት፣ ሊቃውንት፣ መነኮሳት፣ ምዕመናን ሁሉ ልጆች ተወለዱልሽ ይላል። በአባቶችሽ ፈንታ እግዚአብሔርን በሚያምኑ በነ አዳም፣ በነ አቤል፣ በነ ሴት፣ በነ ሄኖክ፣ በነ ኖህ፣ በነ አብርሃም፣ በነ ይስሐቅ፣ ያዕቆብ፣ በነ ዮሴፍ፣ በነ ሙሴ፣ በነ ዳዊት፣ ሰሎሞን በእነዚህ ሁሉ አባቶችሽ ፈንታ እንደገና ስምሽን የሚጠሩ ምዕመናን ተወለዱልሽ። ስምሽን የሚያስተምሩ ሐዋርያት ተወለዱልሽ። ስለ ስምሽ የሚያመሰጥሩ ሊቃውንት ተወለዱልሽ። ስምሽን ይዘው ወደ በረሃ የመነኑ መነኮሳት ተወለዱልሽ ማለቱ ነበር። በአባቶችሽ ፈንታ ልጆች ተወለዱልሽ ይላል። ይሄን ብቻ ብሎ ሚተው እንዳይመስላችሁ። ወትሰይሚ የው መላእክተ ለኩሉ ምድር በአጽናፈ ዓለም ገዦች አድርገሽ ትሾሚያቸዋለሽ ይላል ነብዩ ዳዊት። እናት ይሁን ንግስት አይደለች? አዎ መሾም ይቻላል ማለት ነው። የንጉስ እናት ንግስት ሆና ይኸው የምትሾም እንደሆነች ነብዩ አስቀድሞ ይናገራል። ይህችን ሴት የወከለች ሌላ አለች ካሉ ያምጡ። አንዳንድ ሰዎች ይሄ ሲነገር ደስ ስለማይላቸው እስኪ ያምጡና ሌላ በአባቶቿ ፈንታ ልጆች የተወለዱላት ንጉስ ውበቷን የወደደላት በንጉሱ ቀኝ የምትቆም ማናት?
በአባቶቿ ፈንታ ልጆች የተወለዱላት ማናት? በምድር ላይ ገዢዎች አድርጋ የምትሾም ማናት? ወትሰይም የሙ መላእክት ለኩሉ ምድር ልጆች ስለተወለዱላት እነዚያን ደግሞ በአጽናፈ ዓለሙ ምድር ገዢዎች አድርገሽ ተሾሚያቸዋለሽ ይላል። ለምን? የንጉሥ እናት ስልጣን አላት። ማን ይቃወማል? ለምእመናን ለኛ እንኳን ስልጣን ተሰጥቶናል፣ እንኳን ለሷ። አስተውሉ። ተሾሚያቸዋለሽ ነው የሚል መጽሐፍ ቅዱስ። ተሾሚያቸዋለሽ። ይገርም እኮ ነው። ገዢዎች አድርገሽ ተሾሚያቸዋለሽ ይላል። ከዛ እንዲህ ካለ በኋላ ምን ይላል? ወይዘክሩ ስመኪ ለኩሉ ትውልደ ትውልድ። በጣም የሚገርም ንግግር ነው ይሄ። ለልጅ ልጅ ስምሽን ያሳስባሉ ይላል። እነዚህ አንቺ የሾምሻቸው ደግሞ ለመንግስተ ሰማይ የሾምሻቸው በቤተ ክርስቲያን ውስጥ እንዲኖሩ ያደረግሻቸው ልጆችሽ በአባቶችሽ ፈንታ የተተኩልሽ እነዚህ ገዢዎች ሆነው ተሾመዋል። ስለዚህ ስምሽን ለልጅ ልጅ ያሳስባሉ ይላል። ያሳስባሉ ማለት ይጠሩሻል ነው፣ ያመሰግኑሻል ነው፣ ያከብሩሻል፣ ያገኙሻል ነው፣ ይመሰክሩልሻል ነው። የአምላክ እናት ይሉሻል፣ የብርሃን እናት ይሉሻል፣ የቅዱሳን ሁሉ ቅድስት ነሽ ይሉሻል፣ ሰማይ ምድር የማይችሉትን የተሸከምሽ ነሽ ይሉሻል፣ ክርስቶስን ያጠቡ ጡቶችሽ የተባረኩ ናቸው ይሉሻል፣ ሰማይና ምድርን የፈጠረ አምላክን የተሸከመ ማህፀንሽ የተባረከ ነው ይሉሻል። ስምሽን ለልጅ ልጅ ያሳስባሉ፣ ለሚመጣው ትውልድ ሁሉ ይናገራሉ፣ ይመሰክራሉ ማለት ነው። ይሄ የነብዩ ትምህርት ነው፣ የነብዩ ቃል ነው። ታዲያ በዚህ መነሻነት በነገረ ማርያም ዙሪያ ጥቂት ለማየት ያክል ነው፣ ብዙውን አይደለም፣ በጣም ጥቂቱን ማለት ነው። እዚህ ላይ ታዲያ ስለ ድንግል ማርያም ስንናገር ዘመናትን ከፍሎ ማየት የተሻለ ነው። ይህ ማለት ምንድነው? አንደኛ ዘመናት ከመሰፈራቸው ከመቆጠራቸው በፊት ስለነበረው የአምላካችን ሕልውና ማንሳት አንድ ነገር ነው በነገረ ማርያም ትምህርት ዙሪያ ስናነሳ። ሁለተኛው ደግሞ ዓለም ከተፈጠረ ዘመን ከተቆጠረ በኋላ ያለውን የዘመነ አበው ምሳሌያዊ አስተምህሮ ማንሳት አስፈላጊ ነው። ሶስተኛ ከዘመነ አበው በኋላ ሕግ ከተሰጠ የሰው ልጆች በሕግ መመራት ከጀመሩበት ጊዜ ጀምሮ እግዚአብሔር አምላክ ሰው ሆኖ እስከተገለጠበት እስከ አዲስ ኪዳን ድረስ ያለው ደግሞ ዘመነ ኦሪት ይባላል። ከክርስቶስ ሰው መሆን በኋላ ያለው ደግሞ አዲስ ኪዳን ይባላል። ዓለም እስኪያልፍ ድረስ ማለት ነው። አስተውሉ። አንደኛ ዘመን ከመሰፈር ጊዜ ከመቆጠር በፊት ዓለም ከመፈጠር በፊት የነበረው የአምላካችን ሕልውና ምን ይመስላል? በዚያ ላይ በነገረ ማርያም ዙሪያ ሲነሳ የሚነሳ ጉዳይ ስላለ ማለት ነው። በጣም ጥልቅ ትምህርት ስላለ ማለት ነው። እግዚአብሔር አምላክ አስቀድሞ ሁሉን ያውቃል። በባህሪ ዕውቀቱ ጥላ ስር ያለ ስለሆነ ሁሉ ከጊዜ ገደብ ጋር አብሮ የሚሄድ የሚዘገይ ዕውቀት የለም፣ በጊዜ ገደብም የሚወሰን አይደለምና ማለት ነው። እና ይህን ስንመለከት አስቀድሞ መለኮታዊን ፍም የምትሸከም ዓለም የሚድንባት የመዳን መስመር የሚዘረጋባት እሷ መሆኗ ይታወቅ ዘንድ አስቀድሞ ዓለም ሳይፈጠር በአምላክ ሕሊና ታስባ መኖሯ በመጻሕፍት ይነገራል። ይሄ ልብ በሉ። በአምላክ ሕሊና መታሰብ ሲባል ይህ ሁሉ ዓለም ሳይታሰብ ኖሯል ማለት አይደለም። ወይም አያውቀውም እግዚአብሔር ነበር እሷን ብቻ ያውቅ ነበር ማለት አይደለም። ለተለየ ዓላማ ያውቅ ነበር ማለት ነው። ለተለየ ዓላማ አስተውሉ። ዓለም ሳይፈጠር በእግዚአብሔር ሕሊና የማይታወቅ ኑሮ እሷ ብቻ ትታወቅ ነበር ማለት አይደለም። ዓለም ሳይፈጠር ዘመን ሳይቆጠር በእግዚአብሔር ሕሊና ያልታወቀ ፍጥረት የለም። ነገር ግን ለተለየ ዓላማ ዓለምን የሚያድንባት መስመር ሆና የእግዚአብሔር ሰው የመሆን ምስጢር የሚከናወንባት ሆና አስቀድማ በአምላክ ሕሊና ታስባ ነበር። አይ አልታሰበችም የሚል ሊመጣ አይችልም። ለምን? እግዚአብሔር የሚያደርጋቸው ነገሮች በጊዜ ሂደት ውስጥ የሚፈጸሙ ቅጽበታዊ እንጂ ቀድሞ የማይታወቁ ናቸው እንደማለት ይሆናል። እንደዛ ከሆነ ደግሞ የአምላካዊ ባህሪያዊ ዕውቀት ገደብ የተጣለበት ይሆናል ማለት ነው። ይህ እንዳይሆን ነው መጻሕፍት ምን ይላሉ ታዲያ? ዓለም ሳይፈጠር በእግዚአብሔር ሕሊና ታስባ ትኖር ነበር ይላሉ ስለ እመቤታችን ሲናገሩ። ታስባ ትኖር ነበር ማለት ከሌላው ፍጥረት በተለየ ልክ በኋላ ዓለም ከተፈጠረ ዘመን ከተቆጠረ እንዲሁም የሰው ልጆች በፍዳ ከተያዙ በኋላ
የሰው ልጆች ከፍዳ የሚድኑበት የእግዚአብሔር ሰው የመሆን ምስጢር ሳይገለጥ የእሷ መምጣት የእሷ መወለድ በእሱ መታወቅ ለዚህ ዓላማ ታውቃ ትኖር ነበር ማለት ነው። ታስባ ትኖር ነበር ማለት እሱ ነው። ስለዚህ ዓለም ከመፈጠር በፊት ስላለው ጉዳይ የሚያነሱ መጻሕፍት ካሉ አይ ሰማይ ምድር ስለ ድንግል ማርያም ተፈጠሩ የሚል በታምረ ማርያም ልናገኝ እንችላለን። ይህ ሁሉ ምን ያመለክታል ከተባለ እግዚአብሔር አምላክ ሰማይና ምድሩ የሚታረቁበት ምስጢር በእሷ የሚፈጽም መሆኑን ማመልከቻ ነው። አዳምና ሔዋን እሷን ለማመስገን ተፈጠሩ የሚልም ታገኛላችሁ። ይህም ማለት ከመፈጠራቸው የተነሳ እሷ የእነሱ መዳኛ ሆናለችና ስለሳቱ ምክንያቱም የሚድኑባት ሆና እግዚአብሔር አምላክ ሰው የሚሆንባት ሆና ስለተገኘች አለማመስገን አይችሉም ነው። አለማመስገን አይችሉም። ምክንያቱም የዳኑባት ስለሆነች። ጥቂት ስጦታ ያደረግንለት ሰው እንኳ የሚያመሰግነን ከሆነ በጣም ከፍ ያለው ስጦታ በእሷ በኩል ከተገኘ አለማመስገን አይችሉምና ስለዚህ አዳምና ሔዋን በገነት ያሉ ነፍሳት ሆነዋልና አለማመስገን አይችሉም። ስለዚህ እሷን ለማመስገን ተፈጠሩ ቢባል አምልኮት ሰጡ ፈጣሪ እሷ ናት አሉ ማለት አይደለም። ታዲያስ የተደረገላቸው ጸጋና ስጦታ በእሷ በኩል መምጣቱን ያመለክታል። እግዚአብሔር ሰው ይሆን ዘንድ ወደደ፣ አው ወደደ። ስለዚህ ሰው ይሆን ዘንድ የመረጣት እሷ ሆና ተገኝታለችና ለማመስገን አይችሉምና ነው። ስላመሰገኑ ደግሞ እሷን ለማመስገን ተፈጠሩ ተብሎ ይጻፋል ማለት ነው። ጥንቱን እግዚአብሔር ለአምልኮቱ ለምስጋና አልፈጠራቸውም ማለት አይደለም። ከተፈጠሩ ዘንድ ስህተት ከተፈጠረ ዘንድ ከስህተት የሚድኑበት መንገድ በእሷ በኩል እስከተዘጋጀ ድረስ እሷን አለማመስገን አይችሉም ነው። እሷን ማመስገን ደግሞ እንደ ክደት የሚቆጠር አይደለም፣ የአምልኮ ስህተትም አይደለም። ጥቂት በጎ ያደረገልን ሁሉ ይመሰገናል። እንኳን አይደለም ሰማይና ምድርን የፈጠረ የሕይወት እንጀራ የሰጠችንን ይቅርና ማለት ነው። እሱን አስተዋይ ልቡና ያለው ያስተውለዋል። እሱን ነው እና እንዲህ እያለ ከዓለም መፈጠር በፊት ስለነበረው በአምላክ ሕሊና መታሰብ ይነገራል። ከዛ ከአዳም መፈጠር በኋላ በአበው ምሳሌ ትገለጻለች እመቤታችን። በአበው ምሳሌ መገለጥ ማለት ነው በዘመነ አበው የነበሩ አባቶቻችን የኖሩባቸው የኑሮ ምሳሌዎች በድንግል ማርያም ተመስለው እናገኛለን። ለምሳሌ ሰባት ዕቃ ሲጠፉ ኖህ የዳነባት መርከብ በእመቤታችን ተመስላ እናገኛለን። እቺ መርከብ በብዙ ነገር ትመሰላለች። እንደ ቅዱስ ጴጥሮስ አስተምህሮ የጥምቀት ምሳሌ ሆና ተገልጣለች። ቅዱስ ጴጥሮስ ያቺ ጥምቀት ያቺ መርከብ 8 ነፍሳትን ይዛ እንደዳነች ጥምቀትም የተጠመቁትን ይዛ ጥምቀትም የተጠመቁትን እንደምታድን የሚያመለክት ምስጢር አስቀምጧል። ስለዚህ ቀድሞ የተሰሩ ስራዎች ሁሉ በአዲስ ኪዳን በምሳሌ ይገለጣሉ ማለት ነው ወገኖች። ያቺ መርከብ 8 ነፍሳትን አድናለች፣ እንስሳትን አራዊትን ትተን። አዳም ኖህ ከሚስቱ ጋር 3 ልጆቹ ደግሞ ከ3 ሚስቶቻቸው ጋር ሲደመሩ 8 ይሆናሉ። ያቺ መርከብ 8ቱን ይዛ ከዚህ ንፍር ከጥፋት ውሃ አድናለች። ልክ ጥምቀትም ከሲኦል ከገሃነም እሳት የተጠመቁትን ታድናቸዋለች ብሎ ቅዱስ ጴጥሮስ መስሎ አስተምሯል። ይሄንን ደግሞ ሌላው ሊቅ አባ ጊዮርጊስ ዘጋስጫ ደግሞ ለኖህ ሐመሩ ብሎ እመቤታችንን ይጠራል። የኖህ መርከብ ብሎ ይጠራታል። ምን ማለት ነው? የኖህ መርከብ የተሳፈሩባትን 8 ነፍሳት እንዳዳነች እመቤታችንን በምልጃዋ በቃል ኪዳኗ የሚማጸኑ የአምላክና ብለው ከፊቷ ለሚንበረከኩና ስሟን ለልጅ ልጅ ለሚያሳስቡ መድኃኒቷ ተሰጥታለች። ይህ ማለት እያንዳንዱ በምልጃዋና በቃል ኪዳኗ የመዳን ዕድል ይሰጠዋል ማለት ነው። በአመላጅነቷ በወላዲተ አምላክነቷ የማያምን ካለ ግን እሱ ሊድን እንደማይችል ግልጽ ያደርጋል። በአምላክ ሰው መሆን የእመቤታችንን መኖር ማመን ግድ ይላል። የአምላክን ሰው መሆን አምናለሁ ካለ የቤታችንን አምላክ እናት መሆን አለማመን አይችልም። ይሄን ካላመን አይድንም ነው አለቀ። አይድንም። ወላዲተ አምላክ ካላለ አይድንም። ስህተት ነው። እግዚአብሔር አምላክ ሰው ይሆን ዘንድ ወዷል። ሲወድ ግን በሷ በኩል አድርጓል። በሷ በኩል እሱ ወደኛ ከመጣ በሷ በኩል እኛ ወደሱ ብንሄድ ኖሩ ምንድነው? ይሄ የማይገባቸው ሰዎች አሉ። እሷን ከተጠቀመ ወደኛ ለመምጣት ወደሱ ለመሄድ የምንጠቀም ሆናችን ምንም ጥርጥር የለውም። ዝናብ ሆነ አይደል? እንቀጥል እንጃ።
እና እንደዚሁ ደግሞ የኖህ መርከብ በእመቤታችን ከተመሰለች ዝቅ ስንል አብርሃም ባለ ድንኳን ነው። ሃይመቱ ለአብርሃም እግዚእትየ ሃይመቱ ለአብርሃም እመቤቴ የአብርሃም ድንኳን ነሽ ይላል። የምሳሌያዊ አነጋገር ነው። የአብርሃም ድንኳን ሥላሴን አስተናግዳለች። በጣም በኦሪት ዘፍጥረት ምዕራፍ 18 ስንመለከት እግዚአብሔር ለአብርሃም እንደተገለጠ እንዲሁ ሶስት ሰዎች ብሎ በእንግድነት አምሳል የተገለጡት ደግሞ ሶስት መሆናቸውን ይናገራል። ልክ የአብርሃም ድንኳን ተብላ እመቤታችን መገለጧ እመቤታችንም አብ ለማጽናት መንፈስ ቅዱስ ለማንጻት ወልድ ሥጋዋን ለመዋሃድ በማህፀኗ አድሯልና ስለዚህ የአብርሃም ድንኳን ትባላለች። አሁን በደንብ እንድናስተውል ነው። ለምሳሌ ቅድመ ዓለም ስለነበረው ጉዳይ ሲነሳ በመታሰብ መሆኑ ነው። ቅድመ ዓለም ነበረች ማለት አይደለም ማለት ግልጽ ነው አይደል ወጣቶች? ቅድመ ዓለም ታስባ ነበር ማለት እንዲሁ በአካላዊ ሁኔታ ነበረች ማለት አይደለም። ቅድመ ዓለም የነበረ እግዚአብሔር ብቻ ነው። የናውን ጥንቁቅ መሆን ያስፈልጋል። አሁን እኛ ቅድመ ዓለም ነበረ ብለን የምናስተምረው ፍጡር የለም፣ በመታሰብ ነው የምንለው። ሌላኛው ደግሞ ዓለም ከመፈጠር ዘመን ከመቆጠር በኋላ ስላለው ደግሞ በአበው በምሳሌ ነው። አስተውሉ፣ በምሳሌ ነው። ምሳሌ ስንል ወደ ኖህ ስንመጣ የኖህ ምንዋ ተብለን የተመሰለች የኖህ እየመለሳችሁ የኖህ መርከብ ተብለን የተመሰለች። አምሳሉ ደግሞ ኖህ ልክ ከጥፋት ውሃ ሌሎቹ ሲጠፉ እሱ እንደዳነ ልክ በእመቤታችን ቃል ኪዳን የአምላክ እናት ናት ብሎ የሚመሰክር ከጥፋቱ ዓለም ይድናል ነው። ምክንያቱም የአምላክ እናት ናት ብሎ ካልመሰከረ መዳን አይችልም ነው። ይህ ምስክርነቱ አንደኛ አንዳንድ ጊዜ አሁን ስለ ኢየሱስ ክርስቶስ የሚናገሩ ግን የእሷን ስም ጠርቶ መመስከር የማይወዱ ሰዎች በሌላ አነጋገር ኢየሱስ ክርስቶስን ነው የሚያጎድፉት። ለምን? ሰው ነው የመጣበትን ምስጢር መልሰው ይነቅፉታል እንደማለት ነው። ምክንያቱም በእናቱ ስም መመስከር ምን ብለዋል? ተጸይፈዋል። ስለዚህ አሁን አንተን አስር ቢያከብርም እንኳን እናትህን የሚጠላ ሰው እንደሚወድ ላትቆጥር እንደምትችል ግልጽ ነው። አንተ እንኳን ማለት ነው ማሰብ ያለው በዚህ ነው። ሌላኛው በአብርሃም ዘንድም ስንመለከት ድንኳን ብለን እንጠራለን። የአብርሃም ድንኳን የሚለው ሐሳብ አብርሃም ይኖር የነበረው በድንኳን ስለሆነ ነው። በዘመኑ የነበረው የኑሮ ሁኔታ እንደማንኛውም የግል ህይወቱ ይኖራል። ሆኖም ግን የአብርሃም ድንኳን ሥላሴን አስተናግዳለች ነው። ከዛ በሐዲስ ኪዳን ደግሞ ሰው የሆን ዘንድ አምላክ ሲመጣ ሥላሴን ያስተናገደች የአብርሃም ድንኳን ምሳሌዋ ፍጹም ሆኖ የተገለጠበት ማናት? እመቤታችንን አገኘናት ነው። ሌላ አይደለም። እንደ አንድ ሴት ናት፣ ነገር ግን ሥላሴን አስተናግዳለች። ሥላሴን ማስተናገድ አንድ ፍጡር እንዴት ይችላል ካላችሁ አምላክን መውለድ እንዴት ይችላል ታዲያ? እሱማ አየሁ አምላክንም እኮ መውለድ እኮ አይቻልም። ነገር ግን ራሱ ይወለድ ዘንድ ስለወደደ ነው ያደረገው ነው። ይሄን የምንረዳው ማለት ነው። ከዛ ሲቀጥል የይስሐቅ መስዋዕት ተብላ ተጠራች። የይስሐቅ መስዋዕት ማለት ለመስዋዕትነት ቀርቦ ስለነበረ በዛ የታዛዥነቱ ናዛዚቱ ለዮሴፍ ተብላ እንደምትጠራው የይስሐቅ ደግሞ መዓዛ መስዋዕት ትባላለች። የይስሐቅ የመስዋዕቱ መዓዛ ተብላ ተመሰለች። ሌላው የያዕቆብ ደግሞ መሰላል ተባለች። ያዕቆብ ከወንድሙ ኤሳው ጋር ተጣልቶ ሲሄድ መንገድ ላይ ድንጋይ ተንተርሶ ተኛ ይላል። ከዛች ድንጋይ ጀምሮ እስከ ሰማይ እየደረሰ መሰላል ላይ ይላል። ይሄ በመጽሐፍ ቅዱስ የተቀመጠው ነው። በዚያ መሰላል ላይ ደግሞ ምን ነበር ይላል? ንጉስ ነበረ ይላል። አያችሁ ቅድም ያነሳነው የትምህርታችን መነሻ ላይ ነብዩ ዳዊት ለንጉስ እናገራለሁ አለ። ማን ነበር ያ ንጉስ? ኢየሱስ ክርስቶስ ሆነ። እንደገና በነብዩ በአባታችን በያዕቆብ ህልም ደግሞ የምናየው ወይም በራእይ ያየው መሰላል ላይ ንጉስ ነበረ ይላል። ያ ንጉስ አሁን ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ያቺ መሰላል ማን ሆነች? ድንግል ማርያም ሆነች ማለት ነው። በመሰላሉ ላይ ያ ንጉስ መታየቱ በእመቤታችን ማህፀን ውስጥ እግዚአብሔር ወልድ ስጋ መልበሱን ያመለክታል ማለት ነው። መጽሐፍ ፍጹም የሆነው ወደዚህ ትርጉም ሲገባ ነው። አለዚያማ ከንቱ ህልምና ራእይ ብቻ ሆኖ ነው የሚቀረው። ግልጽ የማይሆን እና ግልጽ ላይሆን ይችላል ማለት መጽሐፍ ቅዱስ ካልተተረጎመ ዝም ብሎ ህልምና ራእይ ሆኖ ይቀራል ማለት ነው። ታዲያ ያቺ መሰላል እመቤታችንና ስንል የመሰላል ስራው ምንድነው? የመሰላል ስራው ምንድነው? የላዩ ወደ ታች ይወርዳል፣ የታችስ ወደ ላይ ይወጣል። ለምን እመቤታችን መሰላል ተባለች? አንተ ወጣት እስኪ ንገረኝ። መሰላል መባሏ እኮ ጥልቅ ምስጢር አለው። የላይ የተባለው ማን ነው? ቃል ነው፣ ወይም አካላዊ ቃል ወልድ ነው ማለት ነው። ስለዚህ ቃል ምን ሆነ? ወደ ታች ወረደ፣ ሰው ሆነ ማለት ነው። እንደገና የታች ወደ ላይ እንደሚወጣ ደግሞ ስጋ ምን ሆነ? አምላክ ሆነ ማለት ነው። አምላክ ሰው ሆነ፣ ሰው ደግሞ
አምላክ ሆነ። ይሄ የተፈጸመው በማን ማህፀን ሆነ? በእመቤታችን ማህፀን ሆነ ማለት ነው። ስለዚህ እመቤታችን መሰላል የተባለችበት ምስጢሩ ይሄ ነው። ለምሳሌ አንድ መሰላል እዚህ ጋር ብናስቀምጥ ከላይ ከዚህ ወደ ላይ ይወጣለሁ፣ ከላይ ደግሞ ወደ ታች ወርዳለሁ ማለት ነው። አምላክ ወደ ታች ወረደ ማለት ሰው ሆነ ማለት ነው። የአምላክ ሰው መሆን ወደ ታች መውረድ ነዋ። አምላክ ሰው ሆን ዘንድ አይገባማ። እንደ ሰው ስጋ መልበስ አይገባውም። የማይገባውን ነገር ፈጸመ። ይህን ፈጸመ ማለት አምላክ ሰው ይሆን ዘንድ ወደደ ማለት የማይገባውን ይሆን ዘንድ ወደደ ማለት ነው። ስለማን ሲባል ግን ስለ ሰው የሚለው ትርጉም ይሰጠናል ማለት ነው። ስለዚህ የዚህ ሁሉ ማከናወኛው ማን ሆነች? እመቤታችን ሆነች። ለዚህ አባ ሕርያቆስ ምን አለ? ኦ ምዕራግ ምድር ውስተ ሰማይ አለ። ከምድር ወደ ሰማይ መውጫ መሰላል አንቺ ነሽ። መውጫ መሰላል አላት ማለት ነው። ስለዚህ በዘመነ አበው የነበረ ምሳሌ ነው ይሄ። እንደገና ሕግ ከተሰራ በኋላ ያለውን ደግሞ በነቢያት የተገለጸችበት ደግሞ ማየት ይቻላል። ይሄ ምሳሌ ይባላል። እንደገና እመቤታችን የምትገለጠው በትንቢት ነው። ይሄ በምሳሌ ነው የተገለጸች። ልብ በሉ። ቅድመ ዓለም በመታሰብ አይደል? በዘመነ አበው በምሳሌ እንደገና በዘመነ ነቢያት በምን ልትመሰል ነው? በትንቢት ልትገለጥ ነው ማለት ነው። በትንቢት ልትገለጥ ነው። ነቢያት ምሳሌም ያቀርባሉ፣ ትንቢትም ይናገራሉ። ልብ በሉ። ነቢያት ማለት ቢያንስ ስራቸው ምንድነው? ትንቢት መናገር፣ ትምህርት ማስተማር፣ መስዋዕት ማቅረብ ነው። ተግሳጽ በሙሉ። ታዲያ ነቢያት ትንቢታቸው ሱባኤ ይቆጥራሉ፣ ምሳሌ ይመስላሉ፣ ትንቢት ይናገራሉ። ሱባኤ ይቆጥራሉ ማለት አምላክ ሰው የሚሆነው መቼ ነው? ቁጥር ማስተማር ነው። ቆጥረው ማለት ነው። ይቆጥራሉ። መቼ ነው ሰው የሚሆነው? ገና ነው። ሰው ባልሆነበት ዘመን የነበሩ ናቸው ነቢያት የምንላቸው። አስተውሉ። በጣም ጥቂት ወጣት በጣም መያዝ ያለበት ይሄ ነው። ገና አምላክ ሰው ሳይሆን ያሉ ነቢያት ምንድነው ስራቸው? ሱባኤ ይቆጥራሉ። መቼ ነው ሰው የሚሆነው? ቁጥር ማለት ነው። ይቆጥራሉ። ልክ አሁን ቤተክርስቲያናችን ባህር ሐሳብ ብላ እንደምትቆጥር ቀድሞ ነቢያት ደግሞ አምላክ ሰው የሚሆንበትን ይቆጥሩ ነበር። ይህ ብቻ ሳይሆን ደግሞ ዓለም ያልፈው መቼ ነው ብሎ ሳይቀር ቁጥር ጥቂት አስቀምጠዋል። ግን ያችን ዕለት ማወቅ አይቻልምና በፍጡር ያችን ዕለት ግን ሳይናገሩ ቀርተዋል። ለምን? በፍጡር የምትታወቅ አይደለችማ። ማንም አያውቅም ብሎ በማቴዎስ ወንጌል ምዕራፍ 24 ስላስቀመጠ ዓለም የሚያልፍባትን፣ ሙታን የሚነሱባትን፣ አምላክ በግርማ የሚመጣባትን ሰዓት፣ ፍርድ የሚሰጥባትን ሰዓት ማንም አያውቅም። ነገር ግን አዝማሚያውን ግን ነቢያት ተናግረው አልፈዋል። እስከ 7980 ድረስ ቆጥረዋል። እስከ 7980 ድረስ። ከዛ በኋላ አልቆጠሩም። እስከ ድረስ ቆጥረዋል ሱባኤ ሲቆጥሩ። ሌላኛው ግን የነሱ ትምህርት ምንድነው? ምሳሌ ነው። በምሳሌ ያስተምራሉ ማለት ነው። እንደገና በትንቢት ይናገራሉ ማለት ነው። ታዲያ ነቢያት ስለ እመቤታችን ምን አይነት ትንቢት ተናግረዋል የሚል ካለ አሁን ነብዩ ዳዊት ያለውን ሁሉ ይዘን በጣም ነብዩ ዳዊት በሌላ ማነጋገር በጣም ሰፊ ይናገራል። በመዝሙር 84 ላይ ነኪር ነገሩ በእንቲአኪ ኦ ሀገረ እግዚአብሔር ይላል። ትንቢት ስትሰሙ ይሄ ነው። የእግዚአብሔር ሀገር ሆይ ስላንቺ የሚነገረው ድንቅ ነው ይላል። የእግዚአብሔር ሀገር የሆነ ምንድነው? እግዚአብሔር ሀገር አለው? አያችሁ፣ እንዲህ ብለህ መጠየቅ አለብህ ማለት ነው። ነብዩ ምን አለ? የእግዚአብሔር ሀገር ሆይ ስላንቺ የሚነገረው ድንቅ ነው አለ። ወንድሞችና እህቶች፣ አባቶች እስኪ በደንብ እዩት። የእግዚአብሔር ሀገር ሆይ ነው የሚለው። የእግዚአብሔር ሀገር አለ። የት ነው ሀገሩ? ኢትዮጵያ ነው? አፍሪካ? ማን? አሜሪካ? የት ነው ሀገሩ? ለእግዚአብሔር ሀገር ይሰጣል እንዴ? እግዚአብሔር ሀገር የለውም። ሀገር ካለውማ እንደኔ ሊሆን ነው ማለት ነው። ሀገር የለውም። ግን መጽሐፍ ምን አለ? የእግዚአብሔር ሀገር ሆይ አለ ስላንቺ የሚነገረው ድንቅ ነው አለ። ስላንቺ የሚነገር ታዲያ እቺ ሀገር ማን ትሆነሽ? እስኪ እንደው ህረዱ እስኪ እናንተ እሺ እግዚአብሔር ሀገር የተባለች ማን ትሆን? አይ አለ ማለት አይቻልም ነው። አይ አንድ ንጉስ በሀገሩ በሰራዊት ተከቦ ከብሮ እንዲኖር እግዚአብሔርም ይህን ሁሉ ፍጥረት ፈጥሮ ሳለ እሱን የምትወስን አድርጎ ያጸናት ያስቻላት እሷን ብቻ ነው። በስጋ ተወስኖ በማህፀኗ ሀገር አድርጎ ኖሯል። ስለዚህ እሷን ሀገሩ ለንጉስ ተብላ ትጠራለች። የእግዚአብሔር ሀገሩ ትባላለች። የእግዚአብሔር ሀገሩ የተባለችው ግን በመውለዷ ነው እንጂ እግዚአብሔርን የሚወስን ሀገር ኖሮ አይደለም። አየህ፣ ታዲያ የእግዚአብሔር ሀገሩ የተባለችው በመውለዷ ነው፣ በማህፀኗ በማደሩ ነው። ይሄ ደግሞ ሰው ከሚያውቀው ዕውቀት በላይ በሆነ መንገድ ነው እንጂ ፍጡር እንደዚህ ነው ብሎ ሊተነትነው በሚችለው መንገድ አይደለም። በጣም ልዩ በሆነ መንገድ ነው። ሰማይ ወምድር ዘኢያገምሮ ማህፀነ ድንግል እፎ ጾሮ። ቅዱስ ያሬድ ሰማይና ምድር የማይችሉትን የድንግል ማርያም ማህፀን እንዴት ቻለው ብሎ ተናገረ። እንዴት ቻለው?
አደነቁ። በቃ ማድነቅ ብቻ ነው የተቻለው እዚህ ላይ። ታዲያ ነብዩ ዳዊትም ምን አለ? የእግዚአብሔር ሀገሩ ሆይ ስላንቺ የሚነገረው ድንቅ ነው ይላል። ድንቅ ነው ማለት እኮ ከአእምሮ በላይ ነው ማለት ነው። በቃ አሁን ስለ እመቤታችን የሚነገረው ትምህርት በሙሉ ድንቅ ነው የሚለው ነው የሚገልጸው። እንኳን በእመቤታችን የሚነገረው እግዚአብሔር በቅዱሳን ላይ ድንቅ ነው አይልም እንዴ? መንክር እግዚአብሔር በላይ ለቅዱሳን ይባይሉ እግዚአብሔር በቅዱሳን ላይ ድንቅ ነው አይልም? አዎ ይላል። ስለዚህ በቅዱሳን ላይ ድንቅ ነው ማለት ነው። ኤልያስ ሰማይ ሲዘጋ ድንቅ ነው። ኢያሱ ፀሐይ ሲያቆም ድንቅ ነው። አያችሁ ድንቅ ነው ማለት ነው። በቅዱሳን ላይ ድንቅ ነው። ዳንኤልን አናብስት አፍ ሲዘጋ ካያችሁ ድንቅ ነው። ሰለስቱ ደቂቅ እሳት ውስጥ ገብተው እሳቱ ቀዘቀዘ አላቃጠላቸውም ይላል። ድንቅ ነው ይሄ በጣም። ሕዝቅያስ ጊዜን ወደ ኋላ መለሰው። ድንቅ ነው ይሄ በጣም ድንቅ ነው። ዮናስን ስታስቡ በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት አደረ፣ ግን አልተበላም። እንደገና አሳው ተፋው፣ ወጥቶ ማስተማር ጀመረ። ይሄ ድንቅ ነው አይደለም? ድንቅ ነው። ስለዚህ ይሄ በብሉይ ኪዳን ከነበሩ ቅዱሳን አንፃር ስታዩ ነው። በሐዲስ ኪዳን ደግሞ ከዚህ በላይ ድንቅ በሆኑ ነገሮች ቅዱሳንን አሳልፏል። ስለዚህ እግዚአብሔር በቅዱሳን ላይ ድንቅ ነው። ታዲያ ከዛ በላይ ደግሞ በድንግል ማርያም ላይ ድንቅ ነው። ስላንቺ የሚነገረው ድንቅ ነው ማለት ነው። ስለዚህ አሁን ስለቤታችን ማድነቅ ብቻ ነው የምንችለው እኛ። በጣም በሚገርም ማለት ነው ማድነቅ ብቻ ነው። እና ነብዩ ምን አላስቀድሞ ስለሷ የእግዚአብሔር ሀገሩ ሆይ ስላንቺ የሚነገረው ድንቅ ነው አለ። ምክንያቱም የመለኮት እናት ለመባል መብቃት አይቻልም ነበር። የእግዚአብሔር እናት መባል አይቻልም። ፈጣሪዋን ወለደችው ማለት እኮ ድንቅ ነው። አያችሁ አይደል? ሕፃን ሆኖ ማለት ነው የዕለት ሕፃን ሆኖ በማህፀኗ አደረ። ይሄን መሸከም ድንቅ ነውና ለዚህ ነው ነብዩ አስቀድሞ ድንቅ ነው አለ። እንደገና በጣም በሚገርም ልጁ ሰሎሞን ደግሞ ነብይ ነው አይደል? ስለሷ እንዲህ በማለት ይናገራል። እሱንም ደግሞ አስታውሱ። በመኃልየ ምዕራፍ 4 ላይ ስትመለከቱ ወዳጄ እነሆ ውብ ነሽ ነውርም የለብሽም እንዴ አልብኪ ነውር ወይም እንትኒ በላይ ሌኪ ንዕም ሊባኖስ ወትወጽም ቅድመ መራት። በጣም የሚገርም ትንቢት ነው የሚናገረው ነብዩ ሰሎሞን። በመኃልየ ላይ ስለ ቤታችን የተናገረውን አንዳንዶች ለፍቅረኛው የጻፈው ነው ለማለት ይፈልጋሉ። እዛ ላይ የሰሎሞን ፍቅረኛ እዚህ ላይ እንደተገለጸው አይነት ከሆነች እኮ በዘመነ ብሉይ የነበረውን የጥንት አብሶ መንገድ ሻረ ማለት ነው፣ መልሶ ተበላሸ። እዚህ ላይ ግን እንደዛ አይደለም። አልብኪ ነውር ወይም እንትኒ በላይ ሌኪ ባንቺ ላይ ምንም ነውር የለብሽም ወዳጄ ሆይ እነሆ ውብ ነሽ ብሎ ስለ ንጽሕናው ይናገራል። ትንቢት ነው ይሄ። እነሆ ውብ ነሽ የብቻ አይደለም አዘቅተ ማየ ሕይወት ዘይውህጥ እምሊባኖስ የሕይወት ውሃ ምንጭ የሕይወት ውሃ ጉድጓድ ነሽ ይላል። የሕይወት ውሃ ጉድጓድ ነሽ። ይሄንን ቃል ስታስቡ ወደ ወንጌል መምጣት ግድ ይላል ማለት ነው። ኢየሱስ ክርስቶስ ሲያስተምር እኔ የሕይወት ውሃ ነኝ አላለም ብሏል አላለም? እኔ የሕይወት ውሃ ነኝ ብሏል አላለም? ስለዚህ ነብዩ ሰሎሞን ደግሞ ምን አለ? አያችሁ ሌላ ሴት ናት እንዳትሉ ምን አለ? የሕይወት ውሃ ጉድጓድ ነሽ አለ። ከሊባኖስ የሚፈስ ወንዝ ነሽ አለ። ይገርም እኮ ነው። የሕይወት ውሃ ጉድጓድ ነሽ ነው የሚለው። እንዲህ ተብላ የተጠራች ማንም የለችም። ይሄን ደግሞ ቅዱስ ያሬድ አመጣና በአንቀጸ ብርሃን ላይ ቁጭ አድርጎታል። ምን አለ? በቃ አዘቅተ ማየ ሕይወት ዘይውህጥ እምሊባኖስ በቃ እንዳለ ንባቡን አምጥቶ ሰሎሞን ቅዱስ ያሬድ ለቤታችን ሰጥቶ ይናገራል። እንዲህ ነው በነቢያት የተነገረ በሊቃውንት የተመሰጠረ ትምህርት ነው ያለን። ይሄን ስትመለከቱ ነቢያት ስለሷ ምን ያህል ትንቢት እንደተናገሩ ትረዳላችሁ ማለት ነው። አንዳንድ ጊዜ ትንቢቱ ከግልጽ አንፃርም ይነገራል፣ ከስውር አንፃርም ይነገራል። ለምሳሌ ነብዩ ኢሳይያስ ግልጽ አድርጎ ስለሷ ከተናገሩት አንዱ ነብይ ነው። በትንቢተ ኢሳይያስ ምዕራፍ 7 ላይ ስለ መውለዷ ይናገራል። እነሆ ድንግል ምን ይላል? ትጸንሳለች በድንግልናም ትወልዳለች ይላል። ይሄ ማለት ከ700 ዓመት በፊት የተነገረ ቃል ነው ስለሷ ማለት ነው። እዛው ላይ ሆኖ የሚናገር አይመስልም ይሄ ነገር ግን በመንፈስ ቅዱስ ተቃኝቶ ስለሷ ትንቢት ሲናገር እነሆ በድንግልና ትጸንሳለች በድንግልና ትወልዳለች ይላል። ይሄውን ለምንም አይነት መሸሸግ አይቻልም። ለሷ የተነገረ መሆኑ ግልጽ ይሆናል ማለት ነው። ራሱ ነብዩ ኢሳይያስ በምዕራፍ 1 ላይ ደግሞ ምን ይናገራል? እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን እንደ ገሞራም በመሰለ ነበር ይላል። ዘር ባያስቀርልን ኑሮ እኮ ምን አይነት ዘር? ከአዳም ጀምሮ ያለ ፍጥረት በሙሉ ተበላሽቷል። ስለዚህ የሆነ ዘር ያስፈልጋል። ዘር ማለት የሚበቅል ነው። በነገራችን ላይ በገበሬ ጥበብ ስታዩ ዘር ምንም ያልወጋው
ውስጡ ምንም ያልተበላሸ ንጹህ ከሆነ ብቻ ነው የሚበቅል። ከዛ ውጭ ለእንጀራ ለምን የሚሆነው ያው የተበላሸ ምንም ሊሆን ይችላል። ለሚበቅል ግን ንጹህ ዘር ይፈልጋል። እውነተኛውን የህይወት እንጀራ የምታስገኝ ዘር አንዲት ዘር ተረፈች። እሷን ደግሞ ያተረፈ ራሱ ነው ይወለድባት ዘንድ አትርፏልና። ስለዚህ ምን አለ? ዘርን ባያስቀርልን ኑሮ አለ እንደ ሰዶም በሆን አመላጅ አጥተን በጠፋን ነበር፣ እናት አጥተን በጠፋን ነበር ማለት ነው። የምትራራ የምታዝን ስለኛ የምታማልድ የቃል ኪዳን እናት ሳትኖረን ትቀር ነበር። ስለዚህ ከሌለ ደግሞ እንደ ሰዶም እንደ ገሞራ በጠፋን ነበር በማለት ይናገራል። ይህ ነው ምስጢሩ። ስለዚህ ነቢያት ስለሷ ሲናገሩ በጣም በስፋት ተናግረዋል። አናውቅም ማለት ሌላ ጉዳይ ነው። ሌሎች አንዳንድ ጊዜ መጽሐፍ ቅዱስ ላይ ስለ ቤታችን የጻፉ ሁሉ ማይመስላቸው በርካታ የዋሆች አሉ እና ስለዚህ ስለ ቤታችን ይህ ሁሉ ሲነገር በነቢያት ሲገለጽ ነው የመጣው። ነብዩ ኢሳይያስ በጣም በሚገርም ደግሞ እነሆ በፈጣን ደመና ተጭኖ ወደ ግብጽ ይወርዳል ብሎ ተናገረ። ስለ አዝላ መሰደዷን ሁሉ ሳይ በፈጣን ደመና እኮ ነው። በፈጣን ደመና ተጭኖ አለ ወዴት ያለ ወደ ግብጽ ይሄዳል አለ ወይ ወረደ ጊዜ ነው ውስተ ደብረ ግብጽ ውስተ ምድረ ግብጽ ተጽዕኖ ዲ በደመና ቀሊል። በጣም ይገርም በቀላል ወይም ፈጣን በሆነች ደመና ይላል። ፈጣን በሆነች ጸሎት ሰሚነት እኮ ነው። ፈጣንነት ማለት በምልጃ መድረስ ፈጣን ደመና ብሎ ነው የጠራት። ደመና ዝናብን ለማግኘት አስፈላጊ እንደሆነ ሁሉ የህይወት ዝናብ ኢየሱስ ክርስቶስን ለማግኘት እመቤታችን ግድ አስፈላጊ ነበረች። አያችሁ፣ ዝናብ ፈልጋለሁ ደመና አልፈልግም ማለት አይቻልም። ነቢያት ምን ብሎ ነው የጠራት? ደመና። ይሄን ደግሞ ቅዱስ ኤፍሬም ምን አለ? አንቲ ዘበአማን ደመና እንተ አስተር አይኪ ለነ ማየዝናብ አለ። ምን ማለት ነው? የዝናብ ውሃ አዝለሽ የታየሽ እውነተኛ ደመና አንቺ ነሽ አለ። እውነተኛ ደመና ነው ያላት። ለምን እውነተኛ ደመና ያላት? በግንቦት በሰኔ የሚታይ ደመና አጋጣሚ ሳይዘንብ ሁሉ ሊበተን ይችላል። የክረምት ደመና ግን ሳያንጠባጥብ አይበተንም። እውነተኛ ደመና የተባለች እሷ ደግሞ የማይጠፋ ዝናብ ሳያበቅል የማይቀር ውሃ የታዘለባት ወይም የሚገኝባት እውነተኛ ደመና ስለሆነች ነው እውነተኛ ደመና አላት። ስለዚህ ቅዱስ ኤፍሬም ነብዩ የተናገረውን ይዞ ነው አንቺ ደመና ነሽ ያላት። ሌላው ነብዩ ኢሳይያስ በጣም በሚገርም ተወጽ በትር ምስር ወእሴ ወአርቅ ጽጌ እንጉንዱ። ምን ማለት ነው? በትር ከእሴ ግንድ ትወጣለች። ይሄ ነቢያት ምሳሌያዊ ትንቢት ይናገራሉ። ምን ማለት ነው? በትር ነው የሚለው አስተውሉ። በትር ከማን? ከእሴ ስር ትወጣለች። ይሄን ሰው ባያስተውል እኮ ነው የሚጎዳው። ከእሴ ስር ትወጣለች። ከዛሳ አበባ ደግሞ ከግንዷ ይወጣል አለ። አበባ እኮ ነው ከግንዷ ይወጣል አለ። የነብዩን አነጋገር ዘይቤውን በደንብ ተረዱ። ከእሴ ስር ትወጣለች ማለት የእሴ ስር አዩ ከእሴ የተገኘ ዳዊት ነው። ከዳዊት የምትገኘው ማን ናት? በትር እመቤታችን። ልብ በሉ። ከሷ ደግሞ ማን ይገኛል? አበባ አለ። አበባ የተባለ ደግሞ ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ለዛ ነው ማሕሌተ ጽጌ ሲቆም ሁሉ ጊዜ እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀየ። አሁን ልብ በሉ ሊቃውንት እንዴት እየተገናኙ እንደመጡ ነቢያት ጋራ እንዴት እንደሚገናኙ እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀየ። ቀይም ነጭም የሆነ አበባ ልጅሽን ታቅፈሽ ነይ አለ ማሕሌታዊው ማለት ነው። ማን? አባ ጽጌ ድንግል ምን አለ? ቀይም አበባ ቀይም ነጭም ነው። አስቡ። ለምሳሌ ይሄ ነጭ ነው ቀይ ነው? ይሄ የምናየው መብራት አሁን ስናየው ምንድን ነው? ነጭ ነው አይደለ? በቃ ነጭ ብቻ ነው። በቃ ቀይ መሆን አይችልም። አያችሁ፣ ቀይ ከሆነ ደግሞ ቀይ ብቻ የሚሆነው ነጭ መሆን አይችልም። የሷ አበባ ግን ከእመቤታችን የተገኘው አበባ ግን ቀይም ነው ነጭም ነው። ነጭ ስለሆነ ቀይ መሆኑ አይቀርም፣ ቀይ ስለሆነ ደግሞ ነጭ መሆኑ አይቀርም። ቀይም ነጭም የሆነ አበባ ልጅሽን ታቅፈሽ ነይ አለ። ምን ማለቱ ነው? ይሄን ከየት አመጣው ካላችሁ ደግሞ ከነቢያት ትምህርት ነው። ነብዩ ኢሳይያስ ምን አለ? ጽጌ አበባ ከግንዱ ይወጣል አለ። ነብዩ ሰሎሞን ደግሞ ወንድ ሆይ ጻዕዳ ወቀይ አለ። እዩት ዝም ብላችሁ። ነብዩ ሰሎሞን ምን አለ? ቀይም ነጭም ነው ልጅ ወንድሜ ቀይም ነጭም ነው ብሎ ተናግሮ ነበረ። ልጅ ወንድሜ ቀይም ነጭም ነው። ይሄንስ ዝም ብሎ ቁጭ ብሎ ነበር ማሰብ። ዝም ብሎ ተናግረው ሁሉ ይዘለቃል እኮ። ዝም ብሎ ቁጭ ብሎ ሲያስቡት እኮ ነው የሚጣፈጥ። አያችሁ፣ ነብዩ ኢሳይያስ ምን አለ? አበባ ከግንዱ ይወጣል አለ። ግን እንግዲህ በትር የተባለች እመቤታችን ከግንዱ የሚወጣ አበባ ደግሞ ክርስቶስ ነው።
ነብዩ ሰሎሞን ደግሞ ምን አለ? ልጅ ወንድሜ ወልድ ሆየ ጻዳ ወቀየ፣ ልጅ ወንድሜ ቀይም ነጭም ነው ይላል። እዛ ላይ ሲገልጽ ሙሽራይቱና ስለ ሙሽራዋ መልክ ውበት እያወራች ነው። ልጅ ወንድምሽ ማን ነው ብሎ ሲጠይቋት እንዲሁ በጣም አማለቻቸው። አማልኩክን አወልደ ኢየሩሳሌም ብላ ማለት ነው። እናንተ ኢየሩሳሌም ቆነጃጀት አግኝታችሁ እንደሆነ ልጅ ወንድሜን ንገሩኝ፣ አግኝታችሁ አይታችሁ እንደሆነ ብላ ስታምል ምን አሏት? ልጅ ወንድምሽ ማን ነው ብሎ ሲጠይቋት ልጅ ወንድሜ ነጭም ቀይም ነው አለቻቸው። ይሄ በነብዩ ሰሎሞን የሚገለጽ ትንቢት ነው። እዚህ ላይ እንድታስተውሉ ምን ማለት ነው ነጭም ቀይም ነው ማለት ካላችሁ ከመቤታችን የተወለደው ክርስቶስ እንደ ባህሪ የመለኮቱ ነጭ ተብሎ ይጠራል። ለምን? ኃጢአት የለበትምና። ስጋ ስለተዋሃደ ደማችንን ስለተዋሃደ ደግሞ ቀይ ተብሎ ይጠራል። አያችሁ። ስለዚህ ነጭም ቀይም ነው አለ። ይሄንን አምጥቶ ደግሞ ለሕፃንኪ ጽጌ ጻዳ ወቀየ አለ። ነጭም ቀይም የሆነ አበባ ልጅሽን አለ። አሁን ከኢሳይያስ ጋር እየተገናኘ ነው። አበባ ተባለ። ስለዚህ ይሄንን ቅዱስ ያሬድ ደግሞ ምን አለ? ትወጽእ በትር እምስረእሴ ወያርግ ጽጌ እምጉንዱ ይእቲ በትር አምሳለ ማርያም ቅድስት ወጽጌ ዘወፃ እምኔሃ አምሳሉ ለወልድ ቃል ስጋ ኮነ። አገናኘው እናቴ። እንዴት አድርጎ አገናኘው? ቅዱስ ያሬድ ኢሳይያስ አስቀድሞ በትር ትወጣለች ብሎ ነበር፣ አበባም ከግንዷ ይወጣል ብሎ ነበር። ያች በትር የድንግል ማርያም ምሳሌ ናት። አበባ የተባለው ደግሞ ከሷ የሚወለደው ክርስቶስ ነው፣ ቃል ስጋ ሆኗልና አለ። አየሁ ሲያገናኙ። እንዲህ አድርጎ ያመልኩታል እንጂ፣ እንዲህ አድርጎ ያምኑታል እንጂ፣ እንዲህ አድርጎ ይማሩታል እንጂ እንደዚህ ቅንጭብጭብ እንዲህ ዝም ብሎ በድንቁርና እና ወዳጆች በጣም አስተውሉ። እና ነቢያት በትንቢት እንዴት ይገልጿት እንደነበረ በስውር ማየት ነው። ከዛ የተገለጸው በሊቃውንት ነው። በአዲስ ኪዳን የተገለጸ ፍጹም የሆነው ትምህርት የተገለጸው በአዲስ ኪዳን ነው ማለት እና በነቢያት እንዲህ ካየን ከዛ በኋላ አምላክን የምትወልድበት ጊዜው ሲደርስ ምን ሆነ ነው? በቃ ዘመኑ እየቀረበ መጣ እኮ። በቃ ነቢያት አስቀድመው አዩ፣ ስለሷ ሁኔታ ሁሉ ገለጹ፣ ነገሮችን ሁሉ እያቀረቡ መጡ። በቃ ማምሻው ላይ በጣም ሲደናበሩ ነበር። ጨለማ ስለነበር ወቅቱ ማለት ከአዳም ጀምሮ እስከ ክርስቶስ ሰው መሆን ድረስ ከባድ ጨለማ ወጦት ነበር። የሰው ልጅ የአእምሮ ጨለማ፣ አምላክን በመፈለግ ጥማት ውስጥ ነበሩ። አምላክ ደግሞ እንዲሁ በቀላል የሚገለጥ አልነበረም። በህልም ሊያዩት ይችሉ ይሆናል፣ አንዳንድ በራእይ ሊያዩ ይችሉ ይሆናል፣ አንዳንድ በሚችሉት መጠን በጉም በጭጋግ በቂስ ሊያዩ ይችላሉ። ከዛ በዘለለ ግን አምላክ ወደ ሰው የቀረበበት ዘመን አልነበረም። ለዛ ነው ነቢያት በጥማት ስለ ድንግል ማርያም ይናገሩ ነበር፣ ናፍቆታቸውን የሚገልጹ ነበር። መኑ ይእቲ ዛቲ እንተ ትሄውዝ ከመጎ ሰናይት ከመወር ወብሬት ከመፀሐይ መደንግስት ከመስርዓት። ነብዩ ሰሎሞን መኃልዩን አንቡት፣ ስታነቡት በጣም የሚገርም ቃል ታገኛላችሁ። መኑ ይእቲ ዛቲ እንተ ትሄውዝ ከመጎ እንደ ማለዳ የምትጎበኝ እቺ ማናት? ጥያቄውን አስተውሉ። እቺ ማናት? በጣም ነብዩ ደንቆታል። በቃ እንደ ማለዳ የምትጎበኝ እቺ ማናት? እንደ ፀሐይ የሞቀች እንደ ጨረቃ የደመቀች ይላል። ሲገልጽ እኮ ነው። ሰናይት ከመወር እንደ ጨረቃ የደመቀች ወብሪት ከመፀሐይ እንደ ፀሐይ የበራች እቺ ማናት? እስኪ ስለዚህች የሚያወራ ሰው አለ? እቺ ማናት? ነብዩ ጠየቀሽ፣ መልሱለት እስኪ። እቺ ማናት እያለ እኮ ነው። ገና አስቀድሞ በግኑት እያያት እኮ ነው። እንደ ጨረቃ ደምቃ እንደ ፀሐይ ሙቃ በርታ ነው የሚያያት። ለምን? ከአዳም ኃጢአት ውጭ ሆና ነው የሚያያት። ስለዚህ ምን አለ? እቺ ማናት? መደንግስት ከመስርዓት ይላል። ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ እቺ ማናት? እዚህ ላይ ከባድ ንግግር ተናገረ። የምታስፈራ ነው የሚለው። አሁን እመቤታችንን የምታስፈራ ብሎ መናገር ምንድነው? አያችሁ፣ እመቤታችን ሶስት ነገሮች አሉባት። አንደኛው የመፈራት ግርማ ነው። ሁለተኛው የመወደድ ጸጋ ነው። ሶስተኛው የባለሟልነት ነው። እኒህ ሶስቱ የሷ ናቸው። እስኪ እንበላቸው። እስኪ ሶስቱ የመፈራት፣ የመወደድ፣ የባለሟልነት። እኒህ ሶስቱ ሁሉ ከሷ ይገኛሉ። የባለሟልነት ማለት በስላሴ ዘንድ ነው። አግኝታለቻ። የአምላክ እናት የመሆን ባለሟልነት ነው ያገኘው። የሚገርም እኮ ነው። መላእክቱ እንኳን ባለሟሎች ናቸው እኮ። ቅዱሳን እንኳን ባለሟሎች ናቸው። እንኳን ለምን አልክ? እናቱ ናታ። ምን ላድርግ ታዲያ? ሙሴ ባለሟሉ ነው ነብይ ስለሆነ፣ ዳዊት ባለሟሉ ነው ወዳጁ ስለሆነ። ሁሉም ነቢያት ባለሟል ተብለዋል፣ መላእክት ባለሟል ተብለዋል። የእመቤታችን ባለሟልነት ግን የእናትነት ባለሟልነት ነው። ስለዚህ እመቤታችን ባለሟል ትባላለች፣ የስላሴ ባለሟል። ስለዚህ ባለሟልነትን ከማን አገኘ? ከስላሴ። በስላሴ ዘንድ ባለሟል ትባላለች። ባለሟል ማለት ያቀረበችው ሁሉ ጥያቄ የሚመለስላት ማለት ነው።
እዛ ነው በቃና ዘገሊላ ወይን እኮ የላቸው ብላ ባቀረበችው መሰረት ምላሽ ያገኘች። አንዳንዶች ካንቺ ጋር ምን አለኝ ብሏታል የሚል አይነት ጥያቄ ሲያነሱ ታስተውላላችሁ። ይሄ በጣም የወረደ ንግግር ነው። ካንቺ ጋር ምን አለኝ ሚለው ምን ማለት ይሆን? ጊዜ ገና አልደረሰም ሚለው ምን ማለት ይሆን? ብዙ ሰው አልገባው እንዴ። ታዲያ ካንቺ ጋር ምን አለኝ ብሎ የጠብ ንግግር ከሆነ ለምን ቀየረላት? አየው በተግባር እየመለሰ ለምን ነው ሰው ንግግር የሚሰነጣጥቀው? እዚህ ካንቺ ጋር ምን አለኝ ካለ ለምን አይተውም ታዲያ? ውሃ ለምን ቀየረ? እሷስ መልሳ ሚላችሁን አድርጉ ለምን አለች ታዲያ? እሱ ሚላቸው ነገር ከሌለ እንደሚል እኮ አውቃለች። እሷ ተነጋግረዋል፣ ተግባብተዋል እኮ እናትና ልጅ። ያልተግባቡት መጽሐፍ ቅዱስና ጴንጤ ናቸው። እና በጣም ነው የሚያሳዝን። አሁን አስተውሉ። ባለሟልነት ማለት ከስላሴ ዘንድ ነው። መወደድ ማለትስ በማን ዘንድ ነው? መወደድ በእኛ ነው፣ በምእመናን ነው። እንወዳታለን በመላእክት ዘንድ፣ በቅዱሳን ዘንድ፣ በሚያምኑ ምእመናን ዘንድ የመወደድ ጸጋ አላት። እንድትወደድ አድርጓላ። እመቤታችንን አለመውደድ አይቻልም። ኦ ማርያም በእንተ ዝን አፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሰትየ ሕይወት ዘበአማን። አባ ሕርያቆስ ምን ያለ በቅዳሴው ማርያም ሆይ የሕይወት እንጀራን የሕይወት መጠጥን አስገኝተሽልናልና ስለዚህ እንወድሻለን ይላል። እንወድሻለን ያበላ ያጠጣ እንጂ ይወደዳል እንዴ? ሞኝ ነህ እንዴ? አሁን ምሳ የጋበዘ እንኳን ይወደድ የለ እንዴ? አሁን የአንድ ቀን ምሳ እንኳን በጣም ነው የሚወደድ እንዴ? እንዴት አርጉ ታዲያ የዘላለምን ምግብ የጋበዘች እሷ እንዴት አትወደድ? ታዲያ በምእመናን ዘንድ የመወደድ ጸጋ አላት። እሺ የመፈራት ግርማ በማን ዘንድ? በአጋንንት በመናፍቃን ዘንድ ነው የመፈራት ግርማ። ይፈሯታል። መናፍቃንም ይፈሯታል፣ አጋንንትም ይፈሯታል። አጋንንት ለምን ይፈሯታል? ራሱን የቀጠቀጠው ከሷ ስለተወለደ ዲያብሎስ ይፈራታል። አያችሁ ስሟን እንዲነሳ እንኳን አይፈልግም። ስሟ ራሱ አንድ ሰው ከዲያብሎስ ጋር መስጠር ጀመረ የሚባለው እመቤታችንን የሚጠላ ስሜት በውስጡ ሲመጣበት ነው። ከዛ በላይ የመዳን መስመሩ ሁሉ ግራ ይገባዋል ማለት ነው። ከዛ በላይ ኢየሱስ እያለ ማበድ ብቻ ነው። ከዚህ ውጭ መዳን የሚባል ነገር አያገኝም። ፍቅሩን ነስቷላ። በቃ ዲያብሎስ እኮ ነጠቀ እኮ። እናት አለ የሚለው ስሜት እንዳይኖረው አድርጎታል። የጌታዬ እናት ብሎ እንዳይጠራ አድርጎታል። የአምላክ እናት ብሎ ደፍሮ እንዳይናገር አድርጎታል። በዚህ ምክንያት ይጎዳል ማለት ነው ሰው ደግሞ። አሁን ልብ በሉ። ስለዚህ የመወደድ ጸጋ በእኛ በምእመናን ዘንድ አስተውሉ። የባለሟልነት ጸጋ በስላሴ ዘንድ፣ የመፈራት ግርማ ደግሞ በመናፍቃን በአጋንንት ዘንድ። አጋንንት መናፍቃን ይፈሯታል። ለዛ ነው እንድትነሳው ላይ አይፈልጉም። ለምንድን ነው እንደዚህ የምትሉ? ለምንድን ነው እንደዚህ የምትሉ? ቢጨንቃቸው ነው፣ ስለሚፈሩ ነው። ፍርሃት እኮ እንደዚህ የሚያደርገው ፈሪው ዲያብሎስ ያን ፍርሃት በእነሱ ላይ ያሳድራል። መናፍቃን በባህሪያቸው ፈሪዎች ነው የሚሆኑት፣ ድፍረት የላቸው። ለዛ ነው ስሟን መጥራት ይፈራሉ። እስኪ ደፍረው ያመስግኗት አይችሉም። ልብ በሉ እና እንደዚህ በነቢያት ስትነገር መጣች ማለት ነው። በነቢያት ለዚህ ነው ነብዩ ሰሎሞን ታዲያ ዓለማ ይዞ እንደተሰለፈ ሰራዊት የምታስፈራ ዲያብሎስ የፈራት መናፍቃን የፈሯት የምታስፈራ ብሎ ይናገራል። በጣም የሚገርመው ግን እቴ ሙሽራ የተቆለፈ ገነት ናት ይላል። የተቆለፈ ገነት ማለት ማህተመ ድንግልናዋን ይናገራል። የተቆለፈ ብሎ ማለት ነው። አያችሁ። ስለዚህ ነቢያት በተለያየ መልኩ ስለ ንጽህናዋ ስለ ድንግልናዋ አምላክን ስለመውለዷ ሲናገሩ ነው የመጡት ማለት ነው። አምላክን ስለመውለዷ የተናገረ ነብይ በጣም በሚገርም በሰፊው እስካሁን እንዳየነው ሆኖ ሕዝቅኤል ደግሞ ስለ ድንግልናዋ ዲያ አምላክ እንዴት ከሷ እንደሚወለድ በምዕራፍ 44 ላይ ቁጭ አድርጓል። በጣም በሚገርም ይሄን ደግሞ ቅዱስ ኤፍሬም በውዳሴ ማርያም ሕዝቅኤል ነብይ ኮነ ስማ በእንቲአሃ ወይቤር ይቁ ሆህተ በምስራቅ ህቱም በአብይ መንክር ማህተም አልቦ ዘቦአ ዘእንበለ እግዚአ ኃያላን ቦአ ውስጤታ ወወፃ አለ። ይሄ ምስክርነት ከነብዩ ሕዝቅኤል የመጣ ነው። ነብዩ ሕዝቅኤል ስለሷ መሰከረ ይላል። ምን ብሎ መሰከረ? በሚያስደንቅ መቆለፊያ የተቆለፈች አዳራሽ አየሁ አለ። ተመልከቱ። ከዛች አዳራሽ ይላል የኃያላን የኪሩቤል የሱራፌል ጌታ ገብቶ ወጣ እንጂ ከሱ ውጭ ሌላ የገባም የለም የወጣም የለም ብሎ ያስቀምጣል። አይደግም? ይሄንን ደግሞ ቅዱስ ኤፍሬም ምን ብሎ ተረጎመ? ሆህትሰ ድንግል ይእቲ እንተ ወለደት ለነ መድኅነ እምድኅረ ወለደት ኪያሁ ነበረት በድንግልና። ምን አለ? ያቺ ነብዩ ሕዝቅኤል ያያት አዳራሽ አምላክን በድንግልና የወለደች ከወለደችም በኋላ ድንግል ሆና የኖረች ድንግል ማርያም ናት። ያቺ ደጃፍ ያቺ አዳራሽ እመቤታችን ናት ብሎ ገለጸ። እንዲህ አይነት የተስተካከለ ትርጉም ነው ያለው። ስለዛች አዳራሽ ሲናገር አምላክን የወለደች ከዛም በድንግልና የቀጠለች እሷ
ናት አለ። ያቺ ደጃፍ የተባለች እሷ ናት። ታዲያ አሁን የነቢያትና አሁን የሊቃውንት ምስጢር እየተስማማ ይሄዳል አይሄድም? ስታዩት ምንም መዛባት የሚባል ነገር የለም፣ ቀጥ ነው። አለበለዚያ ይሄ የሊቃውንትን ትርጉም አልቀበልም ያለ ሰው የነቢያትን በሙሉ ትንቢት ይጥሳል ማለት ነው። በሙሉ የነቢያትን ትምህርት በሙሉ ይጥላል ማለት ነው። የነቢያትን ትምህርት ከጣልክ ደግሞ የሐዋርያትን ትምህርት ልትቀበል አትችልም። የአምላክን ሰው መሆን ራሱ ልታመን አትችልም ማለት ነው። የአምላክን ሰው መሆን ያላመንክ ታዲያ እመቤታችን ደግሞ ወላዲተ አምላክ ማለት ይከብዳል ማለት ነው። እንዴት ብሎ ይሆናል? ወላዲተ አምላክ ብሎ ማመን ራሱ የሚከብደው ለዛ ነው ማለት ነው። ስለዚህ በነቢያት እንዲህ ስትገለጽ የመጣች ናት ማለት ነው። ታዲያ እንዲህ እያለ ጊዜው እየቀረበ መጣ። በቃ አሁን ፀሐይ ሊወጣ ነው። ፀሐይ ሊወጣ ነው። ምስራቂቱም ተዘጋጀች። ስለዚህ እመቤታችን ምስራቅ ሆነች። ፀሐይ የሚገኘው ደግሞ ከምስራቅ ነው። ስለዚህ ነቢያት ሲናገሩላት የመጣት ያቺ ምስራቅ እውነተኛይቱ ምስራቅ እመቤታችን ቅድስት ድንግል ማርያም ሆነች። ከዛ በኋላ በትውልድ ሐረግ ስንቆጥር ከአዳም ጀምሮ ሲቆጠር የመጣ ከዛ ወደ ታች ስንመጣ በአብርሃም ከዛ በያዕቆብ በይስሐቅ በያዕቆብ እንዲህ እያለ በይሁዳ በቃ እንዲህ እያለ ቀጠለ ማለት ነው። ከዛ በኋላ እሴይ ይመጣል፣ ዳዊት ይመጣል፣ ሰሎሞን ይመጣል፣ እንዲህ እያለ በኢዮርብዓም ይቀጥላል ማለት ነው። ዘር ሐረግ ሰው መሆኗን ለማመልከት ነው። ሰው ናታ፣ ከሰማይ የወረደች አይደለችም፣ ከሰው ዘር የተገኘች ናት። እንዲህ እያለ በቅርበት ሐና ኢያቄም የሚባሉ ሰዎች ላይ እንደርሳለን ማለት ነው። ስለሷ ስንማር ሐና ኢያቄም ማለት ባልና ሚስት ናቸው ማለት ነው። በዘር በሩካቤ ነው የተወለደች እመቤታችን፣ ያለ ዘር ያለ ሩካቤ ነው የወለደች። ይሄ ማስተዋስ ግድ ይላል ማለት ነው። ከእናት ከአባት ተገኝታ ያለ አባት የወለደች ማለት ነው። ተወልደ እምቅድስት ድንግል ማርያም ዘተወልደት እምአብ ወእም፣ ከእናት ከአባት ከተወለደች ያለ አባት ተወለደ ነው የሚለን ጎርጎርዮስ የተባለ ሊቅ። ከአባት ከእናት ነው የተገኘች እሷ፣ ያለ አባት ነው የወለደች እሷ። ልብ በሉ። ከዛ ሐና ኢያቄም በምክንያት እንደነበሩ ይታወቃል። ልጅ አጥተው ሲያለቅሱ እንደነበረ ማለት ነው። ከዛ በኋላ ግን እግዚአብሔር ቸርነቱን አድርጎላቸው የወለዷት ግን ሰማይ ምድሩን የሞላውን የምትወልድ ሆነች ማለት ነው። ያችን እንደ ሕፃን አቀፏት። በቃ ያችን በብስራተ መልአክ ተጸነሰች። ከዛ በኋላ ግንቦት አንድ ቀን ወደዚህ ዓለም ተቀላቀለች። ያች ምስራቅ ማለት ነው። ነቢያት የተናገሩላት ይቺ ማናት ያሏት ጥያቄ ያቀርቧት ያች እውነተኛይቱ ትንቢት ሁሉ ወደሷ የሚያርፍባት የአምላክ እናት ተብላ የሚነገርላት እሷ በድንግልና ተወልዳለች የተባለችዋ ተወለደች። አሁን ከእናት ከአባት ተወለደች። ከዛ በኋላ አስተዳደጓ በእናት በአባት 3 ዓመት ነው የቆየች። የስዕለት ልጅ ናትና ቤተ መቅደስ ወሰዷት። እዛ ላሉ ካህናት መቼም ለጊዜው ግርግር ቢፈጥርም ሁኔታው ግን በመላእክት ጥበቃና እንክብካቤ የምታድግ መሆኗ ታወቀ። መና ሳይቀር ከሰማይ የሚወርድላት ሆነች። ከዛ በኋላ በቤተ መቅደስ 12 ዓመት ኖረች ማለት ነው። ሲደመር 15 ዓመት። ከዚያ በኋላ ወደ ዮሴፍ ቤት እንድትመጣ ተደረገ። አሁን የእመቤታችንን ጉዞ ዝም ብሎ በታሪክ ስታዩ ይሄ ነው። ከዛ በዮሴፍ ቤት በ15 ዓመት ውሃ እየቀዳች እንጨት እየሰበረች የዮሴፍን ልጆች ትንከባከብ ነበረ። ለምን? የዮሴፍ ሚስቱ ሙታ ነበርና እሱም ሽማግሌ ነበርና። ስለዚህ የዘር ሐረጉ ከሷ ጋራ በዝምድና ይገናኛል። ሌላኛው ደግሞ ንጹህ ሰው ነው። ስለዚህ ከሱ ጋራ እንድትኖር የመንፈስ ቅዱስ ፈቃድ ሆነ ማለት ነው። ይሄንን ነው እንግዲህ ቅዱስ ማቴዎስ በወንጌሉ ላይ ሲጽፍ ወደ ታጫት ብሎ እጮኛ አድርጎ ዮሴፍን ለቤታችን እጮኛ በሚል ይጠራዋል። እጮኝነት በመጽሐፍ ቅዱስ ምስጢር አለው። ለምሳሌ ለማግባት ብቻ አይደለም፣ ለመጠበቅ የሚለው ሐሳብ ጥልቅ ጉዳይ ነው። በሌላ አነጋገር አይሁድ ምቀኞች ስለሆኑ ወይም በጊዜው የነበረው ሁኔታ የኦሪቱ ሕግ እመቤታችን ያለ ወንድ ዘር ጸንሳ ብትገኝም እንኳን እንዲሁ በስተት ጸነሰች ተብላ ልትገደል የምትችልበት እድል ነበረ ማለት ነው። ያ እንዳይሆን ግን ከወንድ ጋር እንድትኖር አደረገ። ስለዚህ መንፈስ ቅዱስ ጥበቃው ዮሴፍን እንደ እጮኛ አድርጎ ሰጠ ማለት ነው። ያ ማለት ግን ሊያገባት አይደለም እንዳልሆነ እዛው መጽሐፍ ቅዱስ ላይ ስለተቀመጠ ማለት ነው። አስተውሉ። ዮሴፍ እጮኛ የሆነው ሊጠብቃት ነው እንጂ ሊያገባት አይደለም። ለዚህ ነው ምን ይላል እዛው ላይ በማቴዎስ ወንጌል ምዕራፍ 1ን ስትመለከቱ የጌታችንን ልደት ሲናገር ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል እዛው። ይሄ ምን ያሳያል? ዮሴፍ የቀረበ ለእጮኝነት እንጂ ለጋብቻ አይደለምና ነው። እጮኝነት ማለት ሁሉ ግን ጋብቻ አይደለም። የሥራ እጮኝነትም አለ፣ የዶክተር እጮኝነትም አለ፣ የተለያየ አመራር እጮኝነትም አለ፣ ጥበቃ ማለት ነው። ስለዚህ ዮሴፍም ለጥበቃ ከሷ ጋር ሆነ። ለምን? ስትጸንስ በዝሙት ጸነሰች እንዳትባል። ይሄ ዕጣ ይገጥማል፣ ይህ የሞት ዕጣ ይገጥማል ማለት ነው። ከዚህ ጥበቃ ለማድረግ እጮኛ ብሎ ይጠራል ማለት ነው።
ታዲያ ለጋብቻ እንዳልሆነ ግን የሚያመለክተው እዛው መጽሐፍ ቅዱስ በጥንቃቄ ያስቀምጣል። ምን ብሎ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘ ይችላል። ከዛ ዮሴፍ ደግሞ ሲሰማ ደነገጠ። ምኑን? ጽንሷን ሲያይ። ለምን የደነገጠው? የዚህ ጉዳይ የለውም አሱ ጠብቅ ነው የተባለ። ስለዚህ ይሄ ጥበቃው እንደጎደለ ነው ያየው። እንዴ የት ሂዳ ጸነሰች ነው አሁን ግራ ያገባው ማለት ነው። አያችሁ በቃ ግራ ያገባው። እንዴት አለ። መልአክን ምን አለ? ዮሴፍ ሆይ የዳዊት ልጅ ዮሴፍ ሆይ አትፍራ አትፍራ፣ ከሷ የተጸነሰ በመንፈስ ቅዱስ ነውና ይላል። አበረታታው ማለት ነው። እሷን ይዘህ ለማውጣት አትፍራ አለው ይላል። ታዲያ እዛ ላይ ቅዱስ ማቴዎስ ሲጽፍ ምን አለ? አስቀድሞ ነብዩ ኢሳይያስ በድንግልና ጸንሳ በድንግልና ትወልዳለች እንዳለ ይላል። ስሙንም አማኑኤል ብላ ትጠራዋለች እንዳለ እሷን በድንግልና ጸንሳ ተገኘች ብሎ ቁጭ አደረገ። ይሄን ህግ ማን ይተላለፋል? ይሄንስ ትምህርት ማን ይተላለፋል? ማንም። ታዲያ ይህ ጽንስ እንዴት ተፈጸመ? እንዴት የሚል ሰው ካለ መጋቢት 29 እሁድ 3 ሰዓት ላይ የሰማይ መልአክ ወደሷ ወርዷል። በዮሴፍ ቤት እያለች ማለት ነው። ጽንሳ የተገኘችው ከዚህ የተነሳ ነው። መልአክ ወረደ፣ አበሰራት። ሲያበስራት ደግሞ ምን አይነት ቃላት ተጠቀመ? አሁን እዚህ ላይ በጣም እንድታስተውሉ ፈልጋለሁ። ዘካርያስን ዮሐንስን እንዲወልድ አብስሮታል አይደል? መልአክ ሲያበስረው ዘካርያስ ምን አለ? እኔ ሽመግልያለሁ ሚስቴም አርጅታለች፣ ይሄ እንዴት ይሆናል አላለም? ይሄን ሲል ግን መልአክ ምን አለ? ልጁ እስኪወለድ ድረስ ምን ሆናለው? ዲዳሁን አለው አይደል? እሺ ምንም እኮ ክፉ ቃል አልተናገረም። ያለው ብቻ እንዴት እኔ ሸምግያለሁ ነው። ነገር ግን አምላካዊ ተአምር ሳታምን በመቅረት ስለዚህ ምልክት ይሆን ዘንድ ዲዳ ሆነ። አፍ የሚከፈተው ልጁ ሲወለድ ነው። አስባችኋል? እንዲህ ያለ መልአክ ያው ራሱ ከእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ያለው አሁንም ወደ እመቤታችን ተላከ። እሷ ግን እንዴት ብላ ለምታቀርበው ጥያቄ ምንም አይነት የቁጣ መልስ የለውም። ለምን? ከመላእክት በላይ ናት። ሲላክ በጥንቃቄ ነው የተላከ፣ እንዳታስደነግጥ ተብሎ በጥንቃቄ። የጌታው እናት ናታ፣ የፈጣሪው እናት ናታ። ለመልአኩ ራሱ ፈጣሪ ያለው እኮ። ስለዚህ ፈጣሪውን እንድትጸንስ ስለሆነ የተላከው፣ ፈጣሪውን እንድትወልድ ስለሆነ እንዲያበስር የተላከው፣ ሲያበስራት እንዲያውም ቅዱስ ያሬድ ይላል እየሰገደላት ይላል። በሚገርም ታጥቆ እጅ እየነሳ ማለት ነው። እጅ እየነሳት እኮ ነው። ምን አለ ይላል። እንዲያውም በቅዱስ ሉቃስ የተጻፈው በወንጌሉ ላይ ስታነቡ በጣም ደስ የሚያሰኝ ቃል ታገኛላችሁ። አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ይሄ በነገራችን ላይ ማንም ሴት ሰምታው የማታውቀው ድምጽ ነው። ደስ ይበልሽ። ይሄ ከአዳም ከሔዋን ጀምሮ ያልተሰማ ድምጽ ነው። እንዴት ያለ ደስታ! እንዴ ሰው እንዴት ብሎ ይደሰታል በጨለማ ውስጥ እየኖረ? ምንም። እሷ ላይ ግን ምን አለ? ደስ ይበልሽ። ይሄ መልአኩ ብስራት ነው። ይሄን ሰምታለች። እኛ አሁን በሰላም ቅዱስ ገብርኤል መልአክ አይደል የምንለው? በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ማለት እኮ ነው። አሁን መጽሐፍ ቅዱስ ላይ የለም ይላሉ ብዙዎቹ፣ አለ እንጂ መልአኩ ምን አላት? ደስ ይበልሽ አላት። ሰላምታ ይገባሻል አላት። አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። በጣም የሚገርም ነው። በሉቃስ ወንጌል ምዕራፍ 1 ሙሉ ታሪኩ ተዘግቦ የምናገኘው እዚህ ላይ ነው። ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀበ አሐቲ ሀገር ዘገሊላ እንተ ስማ ናዝሬት ወስማ ለኢት ድንግል ማርያም። በእውነቱ የድንግሊቱም ስም ማርያም ነበረ። በስድስተኛው ወር መልአኩ ቅዱስ ገብርኤል ናዝሬት ወደምትባል ገሊላ በሆነች ዕጣ ክፍል ተላከ ወደ ማርያም። የድንግሊቱ ስም ማርያም ነበር ብሎ ማለት ነው። በሚገርም በስድስተኛው ወር ይላል፣ ሌላ አይናገርም። ይሄን አሁን አንድ ጴንጤ እስኪ ምን መልስ ሊሰጠኝ ይችላል? ስድስተኛው ወር ማለት ነው ብለው አይችልም። ስድስተኛ ወር ማለት ምን ማለት እንደሆነ ታውቃላችሁ? ስድስተኛ ወር ማለት መልአኩ ገብርኤል ለዘካርያስ አብስሯል አይደለም? ስለዚህ እሱን ባበሰረ ዮሐንስ በተጸነሰ በስድስተኛው ወር ማለት ነው። ግልጽ ይሆናል። ዮሐንስ በተጸነሰ በስድስተኛው ወር ማን ተጸነሰ ማለት ነው? ጌታ ተጸነሰ ማለት ነው። ሌላኛው ግን በስድስተኛው ሺህ ማለት ነው። ዓለም ከተፈጠረ 5500 ተፈጽሞ የለም። ስለዚህ 500 ስለሆነ ስድስተኛ ሺህ ነው ማለት ነው። በስድስተኛው ወር ሲል በስድስተኛው ሺህ ማለት ጭምር ያለበት ነው። እና በዚያ መልአኩ ወደሷ ተላከ ይለናል። ወደሷ ተልኮ ምን አለ? ይሄን አለ ጽንሻለሽ አላት።
በዚህ ሰዓት እመቤታችን ጥያቄ አቀረበች። እንዘ ይአምር ብእሴ ወንድ ሳላውቅ ሐሳቡም ሳይኖረኝ ይህ እንዴት ይሆናል? እማይቴ ረከብከ ዘከመዝ ብስራተ ዘእንበለ ምትም ድንግል ጽንሰተ ዘእንበለ ዘር ምድር እትወተ ወዘእንበለ ምትም ድንግል ጽንሰተ አለችው። ምን ማለት ነው? ምድር ያለ ዘር ልታበቅል ሴት ያለ ወንድ ልትጸንስ እንዴት ይቻላታል አለች። እዚህ ላይ ነው እሱ ታዲያ ምን አለ? መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልልኪ ዘኒት ወለድ ምኔኪ ቅዱስ ውእቱ አላት። ሲያበስራት ሌላ ቁጣ አይደለም ያሳያል። ምን አለ? እን ስታቀርብ ምን አለ? መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል፣ ካንቺ የሚወለደውም ከሶስቱ ቅዱስ አንዱ ቅዱስ ነው አላት። ወንድ የሚፈልግ አይደለም ማለት በጣም የሚገርም ነው። ሌላ ምሳሌ ሁሉ ጠየቀች እንጂ እሱም አቀረበ እንጂ ሳራ አርጅታ ወልዳለች አለ። ኤልሳቤጥም እኮ ጸንሳለች አለ። አይ ሳራ ብትወልድ አብርሃም ምክንያት አላት፣ ኤልሳቤጥ ብትጸንስም ዘካርያስ ምክንያት አላት፣ ለኔ መጽነስ ማን ምክንያት ይሆናል አለች። ስማልወ ነገር ዘሳኖ ለእግዚአብሔር አላት ማለት ነው። የመጨረሻ መደምደሚያ ሆነ ማለት ነው። ምን አለ? ለእግዚአብሔር የሚሳነው ነገር የለም አላት። ከዚህ ማለፍ አይችልም አማኝ። ለእግዚአብሔር የሚሳነው ነገር የለም ሲላ አይ እግዚአብሔር የማይሳነው ካልኩኝ ኃጢአት ነው። ምን አለች ታዲያ? ነይ አመቱ ይኩነኒ በከመ ትቤልን፣ ነይ አመቱ ለእግዚአብሔር ኩሉ ነይ አመቱ ይኩነኒ በከመ ትቤልን ያለች የአማኝ ምልክት ነው ይሄ። ምን አለች? እግዚአብሔር የማይሳነው አልልም፣ እነሆ እኔ ባሪያው ነኝ፣ እኔ ገረዱ ነኝ፣ እኔን ባሪያውን አገልጋዩን እናቱን ሊያደርገኝ ከወደደ ይሆነዋለሁ አለ። እሷ እሺ ስትል ያችን ቃል ምክንያት አድርጎ የአብ አካላዊ ቃል በማህፀኗ ተቀረጸ። በዛች ቅጽበት እሺ ባትል ኖሮ መጸነስ አይችልም። ይሄን ማወቅ አለባችሁ። በነገራችን ላይ እሺ ካላለች ፈቃዷን አይጋፋማ። እሺ ማለት ነበረባት። ዓለም ይድን ዘንድ ሰው ይሆን ዘንድ አምላክ ሰው ይሆን ዘንድ ስለወደደ እሷ ደግሞ እናቱ ትሆን ዘንድ መፍቀድ አለባት። ለእያንዳንዱ ሰው ነፃ ፈቃድ ተሰጥቷል። እኛ ክርስቲያን የመሆን ነፃ ፈቃድ አልፈልግም የማለትም ነፃ ፈቃድ አለን። ስለፈለኩ በአምላኬ ስር እኖራለሁ፣ አልፈልግም ያለ ደግሞ በውጭ መኖር ይችላል። ንስሐ ልግባ ያለ ነፃ ፈቃድ አለው፣ አልገባም ያለም ነፃ ፈቃድ አለው። እግዚአብሔርን ወዶ ፈቅዶ ሊያመልክ የወደደ በነፃ ፈቃዱ ያምናል፣ ያመልካል፣ ይድናል። አልፈልግም ያለ ደግሞ አለማምለክ ይችላል። እግዚአብሔር አስገድዶ የሚያስመልክ አምላክ አይደለም፣ የነፃነት አምላክ ነው። ስለዚህ እመቤታችን እናቱ ትሆን ዘንድ ያው አስቀድሞ አብሳሪ ላከና ጥያቄ አቀረበ። ልክ አንድ ወንድ አንዲትን ሴት ለሚስትነት ሲጠይቅ ነፃ ፈቃዷን ተጋፍቶ አይደለም፣ ጥያቄ ያቀርባል፣ አሁንም ይመልሳል። እሷ የምታቀርባቸው ምክንያቶች አሉ፣ እነሱንም ጠብቆ ይታገሳል። እሺ ካለች በኋላ ብቻ ነው ከዛ በኋላ ለሚስትነት ሙሉ ለሙሉ ማረጋገጥ የሚችለው። አያችሁ፣ እግዚአብሔር እመቤታችን እናቱ ሊያደርጋ ሲመጣ እንደዚህ አይነት ፈቃድ ጥያቄ አቅርቧል። ምን የሚል? ጸንሻለሽ እንዴት ጥያቄ አቅርባለች። እግዚአብሔር እኮ የሚሳነው ነገር የለም አላት። አይ ለሱ የማይሳነው አላለም። እናቱ ሊያደርገኝ ከወደደ አሁን እንሆኛለሁ። በቃ ብቻ ነው እሷ አለው ነው እሺታ። የእመቤታችን ጉዳይ በነገረ ድነታችን ትልቅ ጉዳይ አለው። ምን ነው ይሄ ነው። እሺ ባትል መጸነስ የለም ነው። አይ አስገድዶ እኮ መጸነስ ይችላል ማለት አይቻልም። ለምን? አምላክ ስልጣን ሰጥቶናል። አምላክ ነፃ ፈቃድ ሰጥቶናል። ታዲያ የሚያስገድድ ከሆነ ዓለምን ለምንድን ነው አስገድዶ ክርስቲያን የማያደርገው? ስልጣን አጥቶ ነው እንዴ? አይደለም። በአንድ ለበቅ እንደሚነዳ ነፃ ፈቃድ እንደሌለው እንስሳ አይደለም። ሰው አይምሮ አለው፣ ነፃ ፈቃድ አለው። ፈቅዶ ይቀበላል፣ ፈቅዶ እምቢ ይላል። ለዚህ ነው መጻጉዕ የተባለ 38 ዓመት የተኛን ሰው ምን አለ? ልትድን ትወዳለህ አለ። አየሁ፣ ሊድን ወዶ ከዛ እንዳለኩ ያውቃል፣ ግን ማስፈቀድ ነበረበት ለማዳን ራሱ። ስለዚህ በእመቤታችንም እናቱ ትሆን ዘንድ ፈቃድ ጠየቀ ማለት ነው። ምን አለች እሷ? እሺ አለች። በዚህ ሰዓት አካላዊ ቃል በማህፀኗ ተቀረጸ። በማህፀኗ ተቀረጸ ማለት ነው ያለ ወንድ ዘር ያ ቀዳማዊው አምላክ የዕለት ጽንስ ሆነ ማለት ነው። የዕለት ጽንስ ሆነ። እዚህ ላይ ነው እንግዲህ ስላንቺ የሚነገረው ድንቅ ነው የምንለው። ስምሽን ለልጅ ልጅ ያስባሉ ብለን የተነሳ ነው። አምላክን ከጸነሰች አምላክን ከወለደች ስለሷ የማይናገር ማን ሊኖር ይችላል? በዚህ ዓለም ጀብድ ስለፈጸሙ ሰዎች ብዙ ታሪክ እየተተረከ አይደለም? ስለአንድ ሀገር መስዋዕት የከፈለ አንድ ወታደር ብዙ ሐውልት እየተቆመለት አይደለም?
ምን ይደንቃል? እና ቤተክርስቲያናችን ስለ እመቤታችን የምታስተምረው ትምህርት ጥልቅ የሚሆነው ከዚህ ተነስቶ ነው። መነሻው እንግዲህ በምሳሌም አየን፣ በነቢያት ትንቢትም አየን። አሁን ግን በአምላክ ሰው መሆን ሂደት ውስጥ ነው የምንመለከተው። አስተውሉ። አምላክ ማለት ማን ነው? እግዚአብሔር ማለት ማን ነው? ከየት እስከ የት ነው? ምንም የት መጣነት የለሽ ኃያልና ቅዱስ ገናና አምላክ ነው። ታዲያ እሱ ግን ሰውን ያድን ዘንድ በሰው መጠን ሊገለጥ ወደደ። ይህን ማንም ሊክድ የማይችለው ሀቅ ማለት ነው። ሰው አልሆነም የሚለው ሰው ሁሉ በራሱ ይጠየቅበት በኋላ የሚጠየቅበት ማለት ነው። ከባድ። ስለዚህ አምላክ ሰው ይሆን ዘንድ ወደደ። ሲወድ ደግሞ በእሷ ማህፀን አደረገው ይሄን ስራ። ሰው ለመሆኛ መንገድ እሷን ተጠቀመ። ከላይ ለመውረድ እሷን እንደመሰላል ተጠቀመ። ከዛ ስጋን ምን አደረገ? ተዋሃደ። ስጋ የለውም አምላካ፣ ደም የለውም። ውሱንም አይደለም የነበረው፣ ምሉእ ነው። ከምልአቱ ሳይወሰን አካሉም ሳይከፈል ከአብ ሳይለይ ከመንፈስ ቅዱስም ሳይለይ ከጌትነቱ ሳይወጣ በእሷ ማህፀን አደረ። የእሷ ማህፀን ከሴቶች ማህፀን የተለየ ሰፊ ነው ማለት ግን አይደለም። ወይም እሷ አካሏ ከዓለም ይሰፋል ማለትም አይደለም። ወይ ገብረ ላቲ አካለ ዘይፈደፍድ እምአዋልደ ኢየሩሳሌም፣ ለእናቱ እናቴ ናት ብሎ ከሴቶች የሚበልጥ አካል አልሰጣትም። ወይ ገብረ ሎቱኒ አካለ ዘይፈደፍድ እምደቂቀ እስራኤል፣ ለራሱም ደግሞ ከእስራኤል ልጆች ሁሉ የሚበልጥ ሌላ አካል ሊጨምር አላለም። አምላክ ስለሆነ የኔ አካል ግዙፍ መሆን አለበት አላለም። የኔ አካል እንዲህ መሆን አለበት አላለም። ልክ በሰው መጠን ነው የተጸነሰ። አስቡ። ስለዚህ የእመቤታችን ማህፀን የአምላክ ሰው መሆን የሰው አምላክ መሆን መከናወኛ ሆነ እንላለን ማለት ነው። እስኪ አሁን ይሄን እንግዲህ እንዳንድ አስተዋይ ሰው አምላክ በማህፀኑ አይኑ ሁሉ ምስጢር ከፈጸመ ለሷ ምን ይገባል? እንዳስተዋይ ሰው ዝም ብላችሁ አስቡ። ስሟስ ምን ቢሆን ቢታወስ ወይስ ባይታወስ? ቢታሰብ ወይስ ባይታሰብ? ስሟ ቢነገር ወይስ ባይነገር? ብትመሰገን ወይስ ባትመሰገን? ብትከብር ወይስ ባትከብር? ብትወደድ ወይስ ባትወደድ ይሻላል? እስኪ ዝም ብላችሁ ስጡ። ክብሩን አንድ የአምላክ እናት በመሆን አግኝተዋለች። እኛ ልጆች ሁነን ክብር እናገኛለን፣ እሷ እናት ሆና ክብር ታገኛለች። እኛ ልጆች ሁነን ስልጣን አለን፣ እሷ እናት ሆና ስልጣን አላት። እኛ የንጉስ ልጆች ሁነን ነገስታት እንባላለን፣ እሷ የንጉስ እናት ሆና ንግስት ትባላለች። የንግስቲቱ ስም ደግሞ ለልጅ ልጅ ይታሰባል። አያችሁ፣ ለልጅ ልጅ ስምሽን ያሳስባሉ ይላል። ስለዚህ አሁን የእሷን ስም ለልጅ ልጅ ማሳሰብ ግድ ሆነ ማለት ነው። ለምን? የአምላክ እናት ሆነች። ይሄን ነው ወነአምን ከመ እግዝእትነ ማርያም ወላዲተ አምላክ ይእቲ ወላዲተ እግዚአብሔር ይእቲ። ሊቁ ቄርሎስ እመቤታችን የአምላክ እናት የእግዚአብሔር እናት እንደሆነች እናምናለን ይላል። በእሷ ማመን ማለት የአምላክ እናት ናት ብሎ ማመን ማለት ነው። ይሄ ነው አምላክ ሰው ሆነባት፣ ሰው ደግሞ አምላክ ሆነባት። በዚህ ማህፀን የተከናወነ ድንቅ ነገር በሰዎች አንደበት ተገልጾ በሰዎች አይምሮ ታውቆ የሚዘለቅ አይደለም ማለት ነው። ታዲያሳ ታምኖ ብቻ ነው የሚገደበው፣ መታመን ብቻ። እናምነዋለን እንጂ አውቀን ነው የምንጨርሰው፣ ተናግረው የምንጨርሰው ላይሆን ይችላል ማለት ነው። ታዲያ ለሷ ምን ይገባል ነው? አንደኛ ምስክርነት ያስፈልጋል ነው። ምንድነው ምስክርነት? በዓለም ዘንድ ልትመሰከር ይገባል አይገባም? ምን እንደሆነች ነው የምንመሰከር? የአምላክ እናት መሆኗን። ይሄን መካድ አይቻልም። ለዚህ ደግሞ መጽሐፍ ቅዱስ ነው ምስክራችን። ለምሳሌ እመቤታችን ከቅዱስ ገብርኤል ጋር ንግግር ጨርሳ ኤልሳቤጥ እንደጸነሰች ሰምታ ልትጠይቃት ሄዳለች፣ አክስቷ ስለሆነች። አስቡት እንግዲህ ኤልሳቤጥ ማለት ሽማግሌ ሴት ናት፣ እመቤታችን ማለት ደግሞ ወጣት የ15 ዓመት ቆንጆ ናት። አሁን የሄደችው ወጣቷ ናት ወደ ሽማግሌዋ። መጥተው ይጠይቁኝ አላለችም። የአምላክ እናት ትሆኛለሽ እየተባለች ወደ ጥየቃ ነው የሄደች። አያችሁ በጣም ይገርም። አስቡ ዝም ብሎ ሰብእናዋ ላይ ያለው ራሱ ትህትና ገራሚ ነው። እና ኤልሳቤጥን ልትጠይቅ ሄደች ይላል መጽሐፍ ቅዱስ። ልትጠይቅ ስትሄድ በጣም የሚገርም ነገር እዛ ላይ ተገለጸ። በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል መጽሐፍ ቅዱስ። አሁን እዚህ ላይ ለምን አስፈለገ መንፈስ ቅዱስ? ለምን ነው በኤልሳቤጥ ላይ መንፈስ ቅዱስ የሞላው? እየሄደች ያለች ማን ስለሆነች? እመቤታችን ስለሆነች። ለምን? እንደ ሁል ጊዜዋ የእህቷ ልጅ አድርጋ ቀለል አድርጋ እንዳታይ መንፈስ ቅዱስ አስቀድሞ የአምላክ እናት መሆኗን ሊገልጽላት ፈለገ ማለት ነው። አያችሁ
መንፈስ ቅዱስ በኤልሳቤጥ ላይ ሞላባት ይላል። ከዛ እመቤታችን ሄዳ ሰላምታ ስትሰጥ በጣም ገራሚ በሆነ ቋንቋ ተናገረቻት። እስካሁን ተናግራ በማታውቁ ቋንቋ ማለት ነው። ወይም ደግሞ መልአኩ ሲያበስር እንኳን አልሰማችም፣ መረጃ የላትም፣ በስልክም አልተነገራትም። ወይም በይነመረብ የሚባል ነው በዛን ጊዜ ይሄው እንዲህ ሆኗል የሚል ዜናም አልተላለፈም፣ የለም። ታዲያስ ያኔ ዜና ያስተላለፈው የአምላክ እናት መሆኗ በመልአኩ ተበስራ ጌታን ጸንሳ ሄዳለች። ስትሄድ ኤልሳቤጥ ምን አይነት ቋንቋ ነው ተጠቀመች? የእህቷ ልጅ አድርጋ ማርያም መጣሽ፣ ደህና ነሽ፣ ቁጭ በይ እንደ ባህሉ ሄደ የነበረው እንዳትል ነው መንፈስ ቅዱስ ያደረባት። እንድትጠነቀቅ እንደ ሁልጊዜው አይነት ሴት እንዳትመስላት፣ እንደ ሁልጊዜው አይነት የእህቷ ልጅ አድርጋ ቀለል አድርጋ እንዳታይ። አያችሁ፣ አሁን አይምሯችሁን ስጡ ለዚህ ሰው። አማኝ ነኝ ካለ አይምሮ ሙሉ መስጠት አለበት ለእምነቱ እንጂ ጭብጭብ ያለ ነገር አይደለም እምነት የሚባለው። አሁን መንፈስ ቅዱስ በማን ላይ አደረ? መልስልኝ እስኪ ሁላችሁም። ኤልሳቤጥን ልትጠይቅ ማን ሄደች? እመቤታችን የኤልሳቤጥ የምን ልጇ ናት? የምን ልጅ ናት? የእህቷ ልጅ። ማን በእድሜ ይበልጣል? ኤልሳቤጥ። በክብር ግን ማን ይበልጣል? የእመቤታችንን ክብር ቀድማ ኤልሳቤጥ ታውቃለች እንዴ? አታውቅም። አሁንስ ማን ሊነግራት ነው? ስለዚህ አደረባት። ለምን? ጉዳዩ የሚያውቁ መንፈስ ቅዱስ ነው። አያችሁ፣ መንፈስ ቅዱስ አደረባት ይላል ቅዱስ ሉቃስ ሲጽፍልን። ለምንድን ነው በወንጌሉ የማያምን ሰው አደረባት? ለምን አደረ? ስራ ሊያሰራ ፈለጋ። ኤልሳቤጥ ያቺ ሽማግሌ ዮሐንስን የጸነሰችው ስራ ልትሰራ ነው። አሁን በቃ ለዓለም የሚሆን ስሟን የሚያሳስብ የእመቤታችን ስሟ ሲታሰብ እንዲኖር የሚያደርግ ንግግር ሊያናግራት መንፈስ ቅዱስ አደረባት። ቀድሞ መልአኩ ምን ብሏት ነበር? የተባረክሽ ነሽ አላለም ነበር? ጸጋ የተሞላሽ ነሽ አላለም ነበር? አሁን ይሄን ልደግም ነው። ኤልሳቤጥም ደግሞ ገራሚ እኮ ነው። አልሰማችም እኮ ግን መንፈስ ቅዱስ አደረባት ለዚህ ጉዳይ። በጣም ክብሯን ልትገልጽ ነው። ከዛ ኤልሳቤጥ ምን አለች? እመቤታችን ሰላምታ ስትሰጣት በጣም በሚገርም የጌታዬ እናቱ ወደ እኔ ትመጪ ዘንድ አያችሁ፣ መንፈስ ቅዱስ ያድርባት። እመቤታችንን እያየች ምን አለች? የጌታዬ እናቱ። የእህቷ ልጅ አንዲት ወጣት ሴት እንዴት የጌታ እናት ተብላ ትጠራለች? ገና ያልተወለደ ሕፃንስ ጌታ ይሁን አይሁን ለምን ታወቀ? እንኳን ጌታ ማለት ንጉስስ ለመባል ራሱ መች ይበቃል። በማህፀን ያለ ቄስስ ለመሆን ራሱ ካህን ተብሎ ለመጠራት ራሱ የለም፣ አይታወቅም። ግን መንፈስ ቅዱስ አደረበት። አየሁ። ስለዚህ ምን ብላ ጠራቻት? የጌታዬ እናት ብላ ጠራች። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ ያለች፣ ራሷን ዘቅ አደረገች በእሷ ፊት። አያችሁ፣ አማኝ ማለት ይሄ ነው። መንፈስ ቅዱስ ያደረበት ማለት ይሄ ነው። ከስዕሏ ፊት ሲቀርብ እንኳን እመቤቴ አንቺ ፊት ቀርብ ዘንድ እኔ ማን ነኝ? ስምሽን ስጠራ ዘንድ እኔ ማን ነኝ? አይገባኝም እያለ ነው የሚቀርበው አማኝ ሰው። ትክክለኛ መንፈሱ የተሰበረ፣ ትክክለኛ የእምነት ምስጢሩ የገባው፣ ትክክለኛ ልቡን ለእግዚአብሔር የሰጠ ሰው በትዕቢት አይናገርም። ይህ መጽሐፍ ቅዱስ የሚነግረን ይሄ ነው። በእመቤታችን ፊት ቀርባ ኤልሳቤጥ ምን አለች? በእድሜ እኮ ትበልጣለች፣ ሽማግሌ እኮ ናት። እንዲያውም ነቢይ፣ ሐዋርያ፣ ሰማዕት እኮ ጸንሳለች። ዮሐንስን ያህል መጥምቅ ጸንሳለች። አጥማቂውን የጸነሰችው ተጠማቂውን ወደ ጸነሰችው ጋር ልታቀርብ ተገባት። አያችሁ፣ መካኒቱ ለድንግሊቱ ሁለቱም ጸንሰዋልና የሚገርም ትርኢት ነበረ። በጣም የሚገርም ማለት ነው። መንፈስ ቅዱስ አደረባት። የጌታዬ እናት አለች፣ ወደ እኔ ትመጪ ዘንድ እኔ ማን ነኝ አለ። በዚህ ሰዓት ዮሐንስ በማህፀን ውስጥ ነበረ። በኋላ በጥምቀት ጊዜ ጌታ ሊጠመቅ ሲሄድ ምን አለ? እሱ ደግሞ የእናቱን መልሶ እኔ ወደ አንተ ልመጣ እንጂ አንተ ወደ እኔ ልትመጣ አይገባኝም አላለም ዮሐንስ። አያችሁ፣ የደግ ልጅ ደግ። አያችሁ፣ ትትና ያለው ሰው ትትና ያለው እንደሚወልድ፣ አማኝ ሰው አማኙን እንደሚወልድ አያችሁ። ኤልሳቤጥ ምን አለች? እስኪ ይህን ቃል ደጋግሙት እናንተ። የጌታዬ እናት። ይህ ምን አይነት ድምፅ ነው? መንፈስ ቅዱስ ስላደረባት የመጣ ድምፅ ነው። ዝም ብሎ የመጣ አይደለም። በትዕቢት የተነገረ ቃል አይደለም። የብቻ በላይ ተዋች መስላችሁ? አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አለቻት። የመላኩን ቃል ደገመች። ማን ነገራት? መንፈስ ቅዱስ። አያችሁ፣ እንዲህ ብላ አይደለም የተወች። ወብጽሕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ዘንድ የተነገረሽ እንደሚፈጸም የምታምኚ አንቺ ብጽሕት ነሽ አለቻት። አንቺ ብጽሕት ነሽ አለቻት። የሚገርም እኮ ነው።
በቃ ብጽዕት ማለት ምን ማለት ነው? የተመሰገንሽ ነሽ ማለት ነው። ብጽዕት ማለት ነው የከበርሽ ነሽ ማለት ነው። ታዲያ መጽሐፍ ቅዱስ የከበረች እንደሆነች ብጽዕት ምስጉን እንደሆነች እየተናገረ አላመሰግንም ቢባል ከማን ጋር ነው ጠቡ? ከመጽሐፍ ቅዱስ ጋር ነው ጠቡ። ከእግዚአብሔር ጋር ነው ጠቡ ማለት ከመንፈስ ቅዱስ ጋር ነው ጠቡ ማለት ነው። መንፈስ ቅዱስ የገለጠላት ይሄን ካለች እኛ ያንን ማንከተልበት ምን ምክንያት አለን? ለዚህ ነው ሁሉ ምዕመን በየቤቱ እመቤታችን ሳያመሰግን አይውልም። ሰዓሊ ለነ ቅድስት ሳይል አይውልም። የጌታዬ እናት ሳይል አይውልም። እመብርሃን ሳይል አይውልም። እመ አምላክ ሳይል አይውልም። ለምን? የአምላክ እናት ስለሆነች፣ የጌታ እናት ስለሆነች። አያችሁ? ስለዚህ ይህ ምስክርነት ነው እኛን እንድንገዛ የሚያደርገን፣ እንድናመሰግን የሚያደርገን ይሄ ነው። ስለዚህ ነብዩ ዳዊት አስቀድሞ ምን አለ? ለልጅ ልጅ ስምሽን ያሳስባሉ አለ። ይሄን ያሳስባሉ ማለት ነው። ከዛ ዝቅ ይላል። እመቤታችን ደግሞ ቀጠለች። ምን አለች? በሚገርም ታቢዮ ነፍሴ ለእግዚአብሔር ወተታሴ መንፈሴ አለች። በጣም በሚገርም እኮ ነው። ነፍሴ እግዚአብሔርን ከፍ ታደርገዋለች፣ መንፈሴም በሱ ሐሴትን ታደርጋለች። በጣም የሚገርም እንዲህ እያለች ከሄደች በኋላ እመቤታችን ምን አለች? ሁሉ ትውልድ ያስተበጽኡን። አያችሁ? ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል አለች። አያችሁ? ከኤልሳቤጥ ጀምሮ ማለት ነው። ከዛሬ ጀምሮ ማለት ኤልሳቤጥ ብጽዕት ነች ስላለቻት፣ በቃ የአምላክ እናት የጌታዬ እናት ስላለቻት፣ አምላክ በማህፀኗ ስላለ እሷ ደግሞ የአምላክ እናትማ ሆኜ ከተገኘው አይገባኝም እንጂ ስለፈቀደ ከሆንኩኝ ከዚህ በኋላ አለች ትውልድ ሁሉ ምን ይለኛል አለች? ብጽዕት ይሉኛል አለች። ምን ማለት ነው? ምስጉን ይሉኛል፣ የከበርሽ ነሽ ይሉኛል፣ የተመሰገንሽ ነሽ ይሉኛል ማለት ነው። ታዲያ የተመሰገነች ተብሎ መጠራት ለምን ለሷ ይሰጣል የሚል ሞኝ ካለ መጽሐፍ ቅዱስ አለማወቅ ነው የሚያሳየው። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 5 ላይ እኮ ጠቅላላ ክርስቶስ ሲያስተምር 9 ብፁዓን አስቀምጧል። ምን ብሎ? ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው አይልም እንዴ? ታዲያ እንኳን እመቤታችን ይቅርና በስነ ምግባር ከፍ ያሉ ሰዎች እኮ ብፁዓን ተብሎ ተጠርተዋል። ጴጥሮስን እኮ ብፁዕ አንተ ስምዖን ወልደ ዮና ብሎ እኮ ተናግሯል። ራሱ ክርስቶስ ጴጥሮስን አመስግኗል። ለምሳሌ ከዚህ አንድ ጥሩ አማኝ ሰው ቢገኝ ዛሬ ያመሰግናል ማለት ይሄን ሰው እኮ ነው። ታዲያ እናቱ ብትመሰገን ምንድነው ክፍተቱ? ምንድነው ኃጢያቱ? ለዚህ ነው ምን አለች? ትውልድ ሁሉ ብጽዕት ይሉኛል አለ። ነብዩ ዳዊት ምን አለ? ለትውልድ ምን ያደርጋሉ? ስሟን ያሳስባሉ አይደል ያለው። ስለዚህ ለልጅ ልጅ ለትውልድ ስምሽን ያሳስባሉ አለ። እመቤታችን ደግሞ ምን አለች? በሉቃስ ወንጌል ላይ ምዕራፍ 1 እንደዚህ አሁን የተረከነው ታሪክ ላይ ትውልድ ሁሉ ልጅ ልጅ ለልጅ ልጅ እኮ ነው ምን አለ? ብጽዕት ይሉኛል አለች። ታዲያ ይሄ ተገናኘ ማለት ነው። ለምንድን ነው ብጽዕት የሚሏት? የአምላክ እናት ስለሆነች፣ የጌታ እናት ስለሆነች። ስለዚህ አሁን መንፈስ ቅዱስ ሲያድርብን የእሷን ፍቅር ያሳድራል ማለት ነው። መንፈስ ቅዱስ ሲለየን ደግሞ የእሷን ፍቅር ይነሳል ማለት ነው። ለዚህ ነው በውዳሴ ማርያም ትርጓሜ ላይ አባቶቻችን ሊያድነው የወደደውን የእናቱን ፍቅር ያሳድራል ያሉት። የእናቱን ፍቅር ያሳድራል። የእመቤታችን ፍቅር አድሮበት የተጎዳ በዓለም ላይ የለም። አጥቶ ግን የተጎዳ ብዙ ነው። ንስጥሮስ ካደ፣ ተጎዳ። እሷን ቢክር ተጎዳ ንስጥሮስ። ይኸው ምላሱ ተጎልጉሎ የሞተው ንስጥሮስ እኮ እሷን ክዶ ነው። ምላሱ እኮ እንደዚህ ተጎልጉሎ ማለት አይገርም? ወላዲተ አምላክ አትባልም ብሎ ማለት ነው። ሰው ለምን እንደሚያነሳሳው አላቅም። ለምንድን ነው የትህትና መንፈስ የሚጠፋ? እና ለልጅ ልጅ ያሳስባሉ አለ። ስለዚህ አሁን አንደኛ ምስክርነት የምንሰጠው የአምላክ እናት ናት ብለን ነው። የመጀመሪያ ምስክርነታችን የአምላክ እናት ናት፣ ዓለም ሊያውቅ ይገባል ነው። አምላክ ሰው የሆነባት ናት ነው ምስክርነቱ። ይሄ ነው። ሊቁ ቅዱስ ኤፍሬም ሃይማኖተ አበው እንዲህ ይላል፣ ኦ መንክር መልዕልተ ኩሉ ህሊናት ብእሲት ምድራዊት ወለደት ለእግዚአብሔር ቃል ዘኮነ ሰብአ። ሰው የሆነ እግዚአብሔር ቃልን ወለደችው። ይህ ከአእምሮ በላይ ነው፣ ከህሊና በላይ ነው ይልና ድንግል ወለደቶ ለገባሪሃ ወለሊሁ ፈጠረ ወላዲቶ። ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ። ወተዋሃደ ስጋ ዘውእቱ ፈጣሪ፣ እሱ የፈጠረውንም ስጋ ተዋሃደ ይላል። ድንግል ማንን ወለደችው አለ? ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ ይላል። ይሄ ምስጢር ምን ማለት ነው? ለምሳሌ አሁን እኛ እዚህ ውስጥ ነው ያለነው አይደል? እዚህ ማደር እንችላለን አይደል? ወይም አንድ ሰው አዳራሽ ሰራ፣ ቤት ሰራ ማለት ነው። ከቤቱና ከሰውየው ማን ነው የሚቀድመው? እሺ ሰውየው ነው በቤቱ የሚያድረው? ሰውየው ቤቱ ነው በሰውየው የሚያድረውስ?
እሺ ስለዚህ ቤቱን የሚቀድመው ማን ነው? ሰሪው ነው አይደል? እመቤታችንንም የሚቀድማት የፈጠራት ማን ነው? እሱ ነው። ልክ ሰው ቤት ሰርቶ እንደሚያድር እሱ እሷን ፈጠረና በእሷ አደረ ነው። ተግባባን አይደል? እኔ ሰው በሰራው የሰው እጅ በሰራው አላድርም ይላል። ምን ማለቱ ነው? ራሴ በፈጠርኳት በድንግል ማርያም ማህፀን አድራለሁ ነው። አያችሁ? ስለዚህ የአምላክ እናት ሆነች። ምስጢሩ ይሄ ነው። የአምላክ እናት በመሆኗ ላይ ደግሞ ብዙ ሰዎች እንዴት ብሎ እንደዛ የሚባል ነገር የለም። ወልድ አስቀድሞ ከአብ ያለ እናት ተወልዷል። በኋላ ደግሞ ያለ አባት ከድንግል ማርያም ተወልዷል። ወልድ ስንት ልደት አለው? ወጣቶች እስኪ መልሱ። ስንት ልደት? 2። አንደኛ ከአብ ያለምን የምታጠባው፣ የምታቅፈው፣ የምትንከባከበው፣ የምታዝለው ሳያስፈልግ የዕለት ሽል ጽንስ ሆነ ማይባል ስለሆነ አሁን ተወለደ ተብሎ የሚነገርለት ጊዜ ስፍር የለው ስለሆነ ከአብ ባህሪያዊ ልደት ተወልዷል። ይህ ከአባቱ የማያሳንሰው ልደት ነው። አስተውሉ። አባቱ አይቀድመው። ይሄ ልደት መንፈሳዊ ልደት ነው። ይሄ ልደት መለኮታዊ ልደት ነው። ይህ ልደት ባህሪያዊ ልደት ነው። ይህ ልደት ከአባቱ ወደ ኋላ የማያስብል ልደት ነው። አስተውሉ። አብ አለ ካልክ ወልድ አለ። ይሄ ነው ለብዙዎች የሚጨንቃቸውም ይሄ ነው። እንዴት ብሎ ማለት አይቻልም። አያችሁ አምላክን ወለደ ብለን ስንናገር እንዲሁ ዝም ብሎ በተራ ነገር በምድራዊ በሴት ፈቃድ በወንድ ፈቃድ የተደረገ አይነት አስመስለው ይኸው እኔ እኮ ልጅ ካለኝ ልጄ ከኔ ያንሳል ምናምን ብለው ምሳሌ ሊያስቀምጡ ይችላሉ። እንደዛ አይደለም። ዓለም ሳይፈጠር የነበረ አነጋገር እኮ ነው። ዓለም ሳይፈጠር በነበረ አምላካዊ ባህሪ ነው እኮ የምናወራው እንጂ እኮ በምድራዊ ስጋዊ ስሌት እኮ አይደለም የምናወራው። እንዴ ከኔ አባቴ ይቀድማል? አዎ ይቀድማል። ለምን? የስጋ ፍትወት ያደረገው ጉዳይ ነው። ቀድሞ አባቴ ይገኛል፣ እኔ ኋላ እገኛለሁ። ይሄ ታወቀ እኮ ነው። የፍጥረት ቅደም ተከተል ነው ይሄ። እኛ የምናወራው ግን ስለ ፈጣሪ ነው። ስለ ፈጣሪ ስናወራ አብ አባት ነው፣ ወልድ ልጅ ነው ስንል አብ ወልድን አይቀድመውም፣ ወልድ ደግሞ ከአባቱ አይቀደምም ብለን ዘጋለን። ይሄ መቀዳደም የሌለበት የመጀመሪያው ወይም ቀዳሚው ልደት እንለዋለን። ጊዜና ዘመን የሌለበት ነው። ሁለተኛው ግን ከእመቤታችን በስጋ የተወለደበት ልደት ነው። ይህ ደግሞ ከእመቤታችን ቀድሞ የነበረ እርሱ ሰው ይሆን ዘንድ ሲወድ የዕለት ጽንስ ሆነ። በዚህ ታዲያ በስጋ እመቤታችን ትቀድመዋለች፣ በመለኮቱ ደግሞ እሱ ይቀድማታል። አየኸው? በመለኮቱ ማን ይቀድማል? እሱ። በስጋ ማን ይቀድማል? እሷ። የአምላክ እናት የምትሆነው በመለኮት ነው በስጋ ተብላችሁ ብትጠየቁ፣ እመቤታችን የወለደችው በስጋ ነው በመለኮት ተብላችሁ ብትጠየቁ መልሱ ምንድነው? መልሱ በስጋ ነው። አየው? የሚያድንህ በስጋ ሲባል ነው። በመለኮት ካልክማ አምላክ ናት እሷ ማለት ነው። እንደገና ማለት ነው አይደለም። አምላክ ናት ብለን አይደለም እኛ። ለምን? የአምላክ እናት ናት ነው። ምስጢሩ ይግባል። ስለዚህ በስጋ ወለደችው ማለትና በመለኮት ወለደችው ማለት ልዩነት አለው ማለት ነው። በመለኮት ወልድን የወለደው አብ ነው ያለ እናት። በስጋ ወልድን የወለደችው እመቤታችን ናት ያለ አባት። ስለዚህ በስጋ እናቱ ትሆናለች፣ አብ ደግሞ በመለኮት አባቱ ይሆናል። ወልድ 2 ልደት አለው ይባላል ማለት ነው። ግን እናት አባቱ አይገናኙም። አባቱ በሰማይ እናቱ በምድር። አባቱ አምላክ እናቱ ሰው። አባቱ ፈጣሪ እናቱ ፍጡር። አባቱ መንፈስ እናቱ ስጋ። አይገናኙም። ስለዚህ ሁለተኛው ልደት እኛን አስመሰለው ማለት ነው። ስጋ ለብሶ ነው የመጣ። በዚህ አምላክን እኛ ጋር የኛ ባህሪን እንዲዋሃድ ምክንያት የሆነች ማለት እሷ ሆነች ነው። ስለዚህ እንመሰክራለን። ምን ነው ለዛ ነው ታዲያ ለዚህ ቅዱስ ያሬድ በጣም ጥልቅ ንግግር ይናገራል። ይቤላ እግዚአብሔር ለድንግል አምጣኔ አምጣንኪ አዝማኔ አዝማንኪ ወአኔ ወለድኩ ወአንተኒ ሐቀፍኪዮ። ይሄ ጥልቅ ነው። ተረጉመው ነበር ጊዜያችን በጣም እግዚአብሔር አብ ድንግል ማርያም እንዲህ አላት ይላል። የሚገርም እኮ ነው። ዘመንሽ ዘመኔ ነው፣ መጠንሽ መጠኔ ነው፣ እኔ ወለድኩት አንቺ አቀፍሽው ይላል። እንዴ በጣም የሚገርም ትምህርት እኮ ነው። ምን ማለት ነው ታውቃላችሁ? አብ መጠን የለውም ዘመን የለውም። ታዲያስ መጠን ባላት ዘመን ባላት ድንግል ግን ራሱን አስመስሎ ምን አለ?
ዘመንሽ ዘመኔ ነው አለ። እኔ ዘመን በሌለው ወልጄው ዘመን ባለው ስትወልጂው ዘመንሽ ዘመኔ ሆነ። እኔ መጠን በሌለው መለኮታዊ ልደት ወልጄው መጠን ባለው ስጋዊ ልደት ወልደሽው መጠንሽ መጠኔ ሆነ። መጠን የሌለው የኔ አኗኗር ደግሞ ልክ መጠን የሌለው ልጄን ስትወልጂው ወዳንቺ መጣ። ከባድ ነው። ለምን እኔ ወለድኩትን አንቺ ደግሞ አሁን አሳደግሽው? አይ ኦርቶዶክስ ማጋለው ምን ዋጋለው? እናዝናለን በጣም አስተውል። ይሄንን ነው የምንመሰክረው። ይሄ ነው ሁሉም ሊቃውንት ሲመሰክሩት ያለፉት ነው። ይሄ ከምስክርነት ባሻገር ደግሞ ምን እናደርጋለን? እናመሰግናታለን። ለምንድን ነው የምናመሰግናት? ይሄው አባ ጊዮርጊስ ዘጋስጫ ለዚህ ምስክርነት ይሰጠናል ምስጋናዋን። ኪሩቤል ወሱራፌል ይሴብሑኪ እስመ ለመስተጽኖሙ ወለድኪ እስመ ለፈጣሪሁም ወለድኪ ለመስተጽኖ በዘባንኪ ሀዘልኪ። ኪሩቤል ሱራፌል ያመሰግኑሻል፣ በጀርባቸው የሚኖረውን አንቺ ያዝለሽዋልና። ሰማይ ወምድር ይሴብሑኪ እስመ ለፈጣሪሁም ወለድኪ። ሰማይ ምድር ያመሰግኑሻል፣ ፈጣሪያቸውን ወልደሻልና። ይገርም እኮ ነው። እንዲህ ብሎ ብቻ የሚተው እንዳይመስላችሁ፣ በጣም የሚገርም ነገር ነው። ገነይ ኩለኪ ሙለ ፀሐይ ጽድቅ፣ የፀሐይ ጽድቅ የክርስቶስ እናቱ ሆይ ተገዛሁልሽ። እስመ ገነይ ኩሉ ፍጥረት ለክብርኪ፣ ፍጥረት ሁሉ ለክብርሽ ተገዝቷልና። ሀበተ ነግረ ስመ ወልኪ ህየ ይትነገር ስምኪ፣ የልጅሽ ስም በተጠራበት ሁሉ ስምሽ ይጠራል። ወሀበ ሰፈነ መለኮተ ወልኪ ህየ ይሰፍን በይኪ፣ የልጅሽ መለኮት ሰፍኖ በሚኖርበት ሁሉ ክብርሽ ሰፍኖ ይኖራል። ለምን? ወልድ ተብሎ በተጠራበት ሁሉ የወልድ እናት፣ አምላክ ተብሎ በተጠራበት ሁሉ የአምላክ እናት፣ ጌታ ተብሎ በተጠራበት ሁሉ የጌታ እናት፣ ኢየሱስ ተብሎ በተጠራበት ሁሉ የኢየሱስ እናት፣ ክርስቶስ ተብሎ በተጠራበት ሁሉ የክርስቶስ እናት፣ ንጉስ ተብሎ በተጠራበት ሁሉ የንጉስ እናት ትባላለች። ስለዚህ ስሙ በተጠራበት ሁሉ ስሟ ይጠራል። መለኮቱ ሰፍኖ ባለበት ሁሉ ክብሯ ሰፍኖ ይኖራል። ለምን? ያ መለኮት ከስጋዋ ስጋ ነስቷልና ከማህፀኗ ተወልዷልና ይሄንን ክብር ለዓለም ገለጠ። ስለዚህ እናመሰግናታለን። እዚህ ነው ነስየብሐኪ እንላለን፣ ነአብየኪ ውዳሴ ወግናይ እንላለን። ለእመ አዶናይ ለጌታ እናት ክብር ምስጋና ይገባል ይላል ቅዱስ ያሬድ። ምን ማለት ነው? ማለት ለአምላክ እናት ክብር ያልቀረበ ለማን ይቅረብ? ለአምላክ እናት ምስጋና ያልቀረበ ለማን ይቅረብ? ለዚህ ዓለም ምድራዊ ነገስታት እንኳን ክብር እንሰጥ የለን? እርስ በርሳችን እንኳን እንድንከባበር ታዘን የለን? እስኪ ዝም ብላችሁ እዩ እናንተ። ቆይ አሁን እናንተን ባከብራችሁ ነው በጣላችሁ ነው የምትወዱ? ባዋርዳችሁ ነው የምትወዱ? ባከብር ነው እንዳከብርም ታዝጃለሁ። አያችሁ፣ ሰው ወንድሙን እንኳን እንዲያከብር እኮ ታዟል። ታዲያ የአምላክ እናትማ ምን ያህል ክብር እንደሚገባት በዚህ አታዩ እናት? ይሄ ነው። ሌላኛው ደግሞ ፍቅር ነው። እንወዳታለን። መውደድ ማለት እንዲሁ ምስጋና በማቅረብ እጅ መንሻ በማቅረብ ስግደት በማቅረብ ጭምር ማለት ነው። ስግደትም አንዱ የፍቅር መግለጫ ነው። ስለምንወድ እናከብራለን፣ ስለምናከብር እንሰግዳለን፣ እናመሰግናለን ማለት ነው። ስለዚህ አምላካዊ መንገድን ወይም አምልኮትን የሚጋፋ አይደለም። ቤተክርስቲያን ለይታ ታውቃለች ይሄን ሁሉንም። ለሰው ምን አይነት ክብር መስጠት እንዳለብን፣ ለአምላክ ምን አይነት ክብር መስጠት እንዳለብን፣ ለፍጡራን እንዴት ምስጋና ማቅረብ እንዳለብን፣ እንዴት ለሱ ለፈጣሪ ምስጋና ማቅረብ እንዳለብን ለይተን እናውቃለን። ይሄ የሚደናገርባቸው የምናመልክ ይመስላቸዋል። መላእክትን ታመልካላችሁ ይሉናል። በጣም ነው ነው። እኛ እኮ መላእክትን አናመልክም እኮ የምናመልከው አንድ እግዚአብሔርን ነው። እመቤታችንን እናመልካለን የሚል መጽሐፍ አለ? የለም። ግን እናመሰግናለን፣ እናከብራለን፣ እንወዳለን ነው እያልን ያለ ነው። መውደዳችንን የምንገልጽበት ደግሞ ክብር መስጠት፣ ምስጋና ማቅረብ፣ ስግደት ማቅረብ፣ ይሄ መውደድ መግለጫ ነው። እወዳለሁ ካለ ይሄን ነው የሚያቀርበው ሰው። ሌላ ምን ያቀርብ ይችላል? አየህ፣ በልጇ ዘንድ ተሰሚነት ያላት እሷ ናታ። አማልጂ ምልጃሽን ተቀብሎ ይቅር ይለን ዘንድ አሳስቢ ብንል የሚቻላት ስለሆነች ነው። ለዛ ነው። እስኪ በዮሐንስ ወንጌል ምዕራፍ 2 ላይ ያለውን ምንባብ ዝም ብላችሁ ቅደም ተከተል አይታችሁ ዝም ብሎ የሚያጠለጥሉትን ጥቅስ እዩት እስኪ ዝም ብላችሁ። በሁለተኛው ቀን በቃና ዘገሊላ ምን ነበር ይላል? ሰርግ ነበር ይላል። በሁለተኛው ቀን ከመቼ እስከ መቼ? ይሄን የሚተረጉም ጴንጤ የለም በእውነቱ። በሁለተኛው ቀን ማለት ራሱ ከመቼ መቼ ግልጽ አይደለም። ጌታ በቆሮንቶስ ገዳም ጾም ጨርሶ በወጣ በሶስተኛው ቀን ማለት ነው። በሶስተኛው ቀን ማለት እሁድ ይወጣል። በሶስተኛው ቀን አይደለም? አዎ። ወመሰለስት ዕለት ከብካብ ኮነ በቃና ዘገሊላ፣ በሶስተኛው ቀን በቃና ዘገሊላ ሰርግ ነበር ይላል።
መቼ ነው? ሶስተኛ አይነግረንም ወንጌላዊ አይገልጽም። በሶስተኛው ቀን ብቻ ነው ያለው። ቅድም በስድስተኛው ወር እንዳለ ማለት ነው። አያችሁ መጽሐፍ ቅዱስ ገልጾ አይነግርህም። በቃ የሆነ ነገር ጠቅ ያደርጋል አልፎ ይሄዳል። ከዛ በኋላ ትውፊት ነው የሚሰጠህ። መልሱን የሚነግርህ የሐዋርያት ትምህርት ትውፊት ራሱን ችሎ የሊቃውንት ትውፊት ነው የሚሰጠህ። ታዲያ ይሄ ምን ማለት ነው? ሶስተኛ ቀን ማለት ካለ እሁድ ከገዳመ ቆሮንቶስ ይወጣል፣ ማክሰኞ ሰርጉ ይሆናል ማለት ነው። ለምሳሌ ምን ይላል? ካንቺ ጋር ምን አለ አላት። በሰዓት እመቤታችን ደግሞ ምን አለች? የሚላችሁን አድርጉ አለች። ቀጥታ ከሱ ይሄን እንደሰማች ተግባብተዋል። ስለዚህ ምን አለች? የሚላችሁን ሁሉ አድርጉ አለች። ወዲያው ጌታ ደግሞ ምን አላቸው? ውሃ ሙሏቸው አለ። ውሃ ሞሉ ይላል። ከዛሳ ቀድታችሁ ስጡ አለ ይላል። ተፈጸመ፣ በቃ አለቀ። ጥያቄው ምላሽ ያገኘ ማለት ነው። ይሄማ በሰርግ የተደረገ አንድ ጉዳይ ነው የሚለኝ ሰው ካለ ያቺ ሰርግ የማን ምሳሌ ናት? የቤተ ክርስቲያን። በዛ ድምተኞቹ እኛ ነን። ለኛ የህይወት ወይን ይሰጠን ዘንድ ጥያቄ እያቀረበች ነው። የሚላችሁን አድርጉ የተባለም እኛ ነን። ክርስቶስ ከሚለን አንወጣም ነው። ውሃ ሙሉ አለ ማለት ህይወታችሁን ለማስተካከል ጣሩ ነው። ከዛ በኋላ ወይን አድርጎ ለወጠ ማለት ውሃ የሆነውን ህይወታችን ወደ ቅድስና ይለውጠዋል ማለት ነው። እያችሁ ታዲያ እዛች ሰርግ ላይ ማን ነበር ነው ዋናው ጥያቄ። ክርስቶስ ነበረ፣ እመቤታችን ነበረች፣ ሐዋርያት ነበሩ። ቤተ ክርስቲያንስ ክርስቶስ ይመለካል፣ እመቤታችን ትመሰገናለች፣ ቅዱሳን ይመሰከራሉ፣ ይነገራሉ። ሙሉ ማለት ይሄ ያቺ ሰርግ የቤተ ክርስቲያኑ ምሳሌ ሆነ ቀር። ለዚህ ነው ተወዳጆች እና በቤተ ክርስቲያን አስተምህሮ የእመቤታችን ስም ለልጅ ልጅ እያወሳን እንድንሄድ ነው የሚያስተምር። የእመቤታችንን ወላዲተ አምላክነት ከተውነ አምላክ ነው ብሎ ክርስቶስን ማመን ራሱ አይቻልም ነው። ሰው መሆኑ ራሱ አናምንም ማለት እኮ ነው እንደዛ ከሆነ። ስለዚህ ብዙዎች አሁን እመቤታችን እኮ እኛ ምን ወዳለን በሚል ቋንቋ ብቻ የሚጠሩ ብዙ ወጣቶች እየተፈጠሩ ነው መናፍቃን። አሁን ራሱ በቅርብ አሁን አንድ ባጃጅ ላይ ሄደ የሆነ ዳንስ እያስደነሰ ላንተዬ እና መዝሙር ነው አለ። በጣም አሳዘነኝ። እና ትንሽ አንዳንድ ቃላት እያወራ ጭልጥ ብሎ ይጠፋል። በቃ ማርያምን ታመልካላችሁ ምናምን እናመልክ። እዛ ቤት እኮ ነው የነበርኩት ተው ምናምን ይላል። እዛ ቤት እኮ ነው የነበርኩ አይባልም። መች ነበረ? ቢኖር ኑሮማ ይቀጥል ነበረ። ነበርኩ አይባልም። ይሁዳ እኮ ሐዋርያ ነበረ። አየው ሳጥናኤልም መልአክ ነበረ። ነበርኩ የለም። ሐዋርያው ቅዱስ ዮሐንስ ምን አለ? ከኛ ጋር ቢሆኑ ኑሮ እኛ ጋር በኖሩ ነበረ። የኛ ለመሆናቸው ይታወቅ ዘንድ ከኛ ወጡ ይላል። ከኛ የወጡት እኛ ጋር ስላልነበሩ ነው ይላል። አያችሁ? ለምሳሌ እዚህ ጋር ያለ አይወጣም። አሁንም እዚህ ቁጭ ብሎ እዚህ ከሌለ ግን ይወጣል። እዚህ የለማ አልገባውማ። አያችሁ? ንስሐ መግባትን ስጋው ደም መቀበልን የምታስተምር ቤተክርስቲያን ትክክለኛ መንገድ ሳይከተል የቆየ ከሆነ እዚህ አልነበረም። ስለዚህ መውጣቱ ምንም አይደንቅም ማለት ነው። ለምን? አላነበበም፣ አልተማረም፣ ስጋው ደም አልተቀበለም፣ ክርስቶስ እንዴት እንደሚመለክም አላወቀም ማለት ነው። አያችሁ? ቅዱሳንን በሚጠላበት እመቤታችን በምትጠላበት ቦታ እውነት ኢየሱስ ክርስቶስን አገኘው ማለት ራሱ ምን መሳቂያ ይሆን? እመቤታችን የሌለችበት ክርስቶስ አለ እንዴት ብሎ ይመጣል? ስጋ እኮ ነስቷል። አያችሁ? እናቲ ብሎ እኮ እሱ ይጠራል፣ ወደድክም ጠላህ። አያችሁ? ለኛ ደግሞ ለልጅ ልጅ ስሟን እንድንጠራ የሚያደርግ ምልክት ሰጥቶናል። ምን ብሎ? በመስቀል ላይ ሆኖ ከጩኸቶች አንዱ እነሆ ልጅሽ እነኋት እናትህ የሚል ነው። ይሄንን ቃል ማን ሊሽረው ይችላል ታዲያ? እኔም እመቤቴን እናቴ ብዬ ብጠራ ምንድነው ነውሩ? መጽሐፍ ቅዱስ አይልም እንደሄን ይላል። እነኋት እናት ብሎ ለዮሐንስ ሰጣ። አይማ ለዮሐንስ ነው የተሰጠ ለአንተ አይደለም የሚለኝ ካለ መጽሐፍ ቅዱስ ራሱ እኮ የተሰጠ ታዲያ በጊዜው ለነበሩት ነው። እኔ ምን አደርጋለሁ ታዲያ? ማይመለከተኝ ከሆነ ምን አደርጋለሁ ታዲያ? ወንጌል ዮሐንስ ወንጌል ማቴዎስ ብለና ታዲያ በጊዜው ለነበሩት ተጻፈ አይደል እንዴ? ከዘመናት ተሻግሮ መጥቶ መጽሐፍ ቅዱስ የኔ ነው ብያመንኩት እኮ በሐዋርያት እምነት እስካመንኩ ድረስ ነው። ስለዚህ በሐዋርያት እምነት ካመንኩ በቅዱስ ዮሐንስ እምነት አምናለሁ ማለት ነው። ቅዱስ ዮሐንስ ምን ተቀበለ? እመቤታችንን ነው የተቀበለ። ስለዚህ በክርስቶስ ካመንኩ በስጦታው አምናለሁ ማለት ነው። ከስጦታዎች ደግሞ አንዷ እመቤታችን ናት። በጸጋው አምናለሁ። ከጸጋዎች አንዷ እመቤታችን ናት። ጸጋው ነው የተሰጠችን። አያችሁ? ምን አለ? እነኋት እናት፣ እነሆ ልጅሽ። ይሄ ቃል ይሻራል?
ታዲያ እመቤታችን ልጅ ብትሆን በእውነት ያኮራል እንጂ ምን ያሳፍራል? የአምላክ እናት ብትሆን ይደንቃል። እግዚአብሔር እኮ ምቀኝነት የለበት። ይኸው እናቱን እናት ብሎ ሰጠ፣ እናታችሁ ብሎ ሰጠ። ምቀኝነት የለበት። ይሄን አሜን ብሎ መቀበል ያንተ ድርሻ ነው፣ ያንቺ ድርሻ ነው። እናቴ ብሎ ማመን ያንቺ ድርሻ ነው፣ ያንተ ድርሻ ነው። ለሷ ፍቅር እንድንሰጥ ከሚያስገድዱ ጥቅስ አንዱ ይሄ ነው። እንዋት እናት ካለ እናቱን አለመውደድ አይችልም ነው። አለቀ። አያችሁ፣ እናቱን መጥላት ይችላል። ስለ እናቱ ሲነገር የሚጠላ ሰው አለ ከእናንተ መሃል? እናታችሁን የሚያከብር ብታገኙ ደስ አይላችሁም? ስለዚህ እመቤታችን እናታችን ስለሆነች ስለ እመቤታችን የሚናገር መጽሐፍ ደስ ይለናል። ስለ እመቤታችን ሲሰበክ ደስ ይለናል። ለምንድን ነው የማይለን? በዚህ ዓለም ጀብድ የሰሩ አንዳንድ ሰዎች እንኳን ሲነገር ታሪካቸው ይመስጠን የለ እንዴ? እንኳን ይህን ያህል ታሪክ የተፈጸመባት ይቅርና እንኳን የአምላክ እናት ለመሆን የበቃች ይቅርና እንኳን አብ ለማጽናት መንፈስ ቅዱስ ለማንጻት ወልድ ስጋዋን ለመልበስ በማህፀኗ ያደሩባት ማህተም ተንከተም የሆነች እመቤታችን ይቅርና በምድር ላይ ደጋግ ሰዎች እንኳን ሲጠቀሱ እኮ እንወዳለን። ከደጋግ ሰዎች ሁሉ በላይ ደግሞ እመቤታችን ደግ ናት። ከቅዱሳን ሁሉ በላይ ደግሞ እመቤታችን ቅድስት ናት። ለዚህ ነው ስሟን ለልጅ ልጅ የምናሳስበው። አያችሁ፣ ወደድክም ጠላህም አንድ ትልቅ ነገር ልንገርህ። በኋላ ገነት ለመግባት መንግስተ ሰማያት ለመግባት አይደለ ሃይማኖት የሚኖረው ነው አይደለም? ስለዚህ እመቤታችን የሌለችበት መንግስተ ሰማያት ይኖር ይሆን? አሁን የጠልተህ እዛ አብሮ መቆም አይቻልም ማለት ልትሉ ይቻላል። ማስተዋል ያስፈልጋል። እንዲሁ ዝም ብሎ ዘመኑ ወጀቡ ማዕበሉ በጣም በርካታ ስለሆነ ዝም ብሎ ሊያናውጥ ይችላል አይምሯል። እውነት እኮ ኢየሱስ እንደዛ የሚባል ትምህርት እኮ የለም። ኢየሱስ ክርስቶስ እኮ የድንግል ማርያም ልጅ ነው። ይኸው በቀኙ ያለችው ደግሞ ድንግል ማርያም ናት። መጽሐፍ አለ ንግስቲቱ በቀኝ ትቆማለች አለ። ንጉስ ደግሞ ውበቷን ወዷል አለ። የሷን ውበት የወደደ ንጉስ በቀኟ ቢያቆማት እኛ ደግሞ ከእናታችን ጋር በቀኝ ብንቆም ታዲያ ምንድን ነው ኖሩ? አየው፣ ይሄ ታዲያ ያስመካል እንጂ ምን ያሳፍራል? አየው፣ ስለ እመቤታችን ስትመሰክር እንዲሁ ዝም ብሎ እንደ ተራ ነገር አድርጋት በጥብቅ በእምነት ቁመ ነው መመስከር። አየው፣ ስለ እመቤታችን መሰከርን ማለት እኮ ስለ ኢየሱስ ክርስቶስ አንመሰክርም ማለት እኮ አይደለም። ስለ ኢየሱስ ክርስቶስ መሰከርን ማለት ስለ ድንግል ማርያም አንመሰክርም ማለት እኮ አይደለም። አየህ፣ እናትን ከልጅ ልጅን ከእናት የምናውቅ ነን እኛ እንጂ ዝም ብሎ አንዱን ጥሎ አንዱን አንጠልጥሎ የሚባል ትምህርት የለንም። አምላክ ሰው የሆነባትን ለኛ እናት ትሆን ዘንድ የተሰጠችን ጸጋችን እንደሆነች እናምናለን ማለት ነው። ስለዚህ ነው ስለ እናት እንዲነገር ትወዳለህ፣ ራስም እንድትናገር ትፈልጋለህ። ስለዚህ ለልጅ ልጅ ያሳስባል ማለት ትውልድ ሁሉ በጽይት ይሉኛል አለች። ይሄ መጽሐፍ ቅዱስ ቃል ወዴት ይጣል ታዲያ? ወዴት እንጣለው? ይሄን እንቅደደው፣ እንቅረፈው፣ አያስፈልግም እንበለው? አይቻልም። አንዲቷ ጥቅስ እንኳን በራሷ ዋጋ አላት። እንዲቀላል እንዳይመስላቸው። ለዚህ ነው ወዴ እንጂ የሚሉት። እንደዛ አይደለም። እና ተወዳጆች በጣም ጥልቅ ትምህርት ያለ ሲሆን እንዲሁ በቀላሉ ስናይ እንዲሁ በትንሹ ቅድመ ዓለም በመታሰብ በአበው በምሳሌ በነቢያት በትንቢት በክርስቶስ ግን ሰው በመሆን በመገለጥ ከዛ በኋላ በሐዋርያትና በሊቃውንት ደግሞ በትምህርት እናገኛለን ማለት ነው። ሊቃውንት አስፋፍተው እስኪ ሃይማኖተ አበው የሚባል መጽሐፍ አንሙት ስለ እመቤታችን እንዴት እንደሚናገር ጽፍ ነው። አምላክ ሰው መሆኑን ከተናገረ ስለ እሷ ሳይናገር አያልፍም በጭራሽ ማለት ነው። አያችሁ። እና እንደው ቅዱስ ኤፍሬምን ለመጨረሻ ምስክር አድርገን እናንበውና ከዛ በኋላ ጨረስኩኝ። በጣም በሚገርም ቅዱስ ኤፍሬም ስለ እመቤታችን የተናገረውን ሳልናገር እንዳላልፍ ነው። በጣም በሃይማኖተ አበው ቅዱስ ኤፍሬም በጣም ልዩ የእመቤታችን ፍቅር ያደረበት በሚገርም ነገር ስለ እመቤታችን የሚገልጽ ሊቅ ነው። እንዲህ ይላል። ከህሊናት ሁሉ ለራቀ ለዚህ ድንቅ ምስጢር አንክሮ ይገባል። ምድራዊ ሴት ሰው የሆነ እግዚአብሔር ቃልን ወለደችው፣ ድንግል ፈጣሪዋን ወለደችው። እርሱም እናቱን ፈጠረ፣ ከእርሷም እርሱ የፈጠረው ሥጋ ተዋሃደ፣ ተዋርዶ በእኛ ባህሪ ተወለደ። እርሱም እኛን ስለመውደዱ ፈጠረን፣ በእኛ ባህሪ ወለደችው። ፈጣሪም እንደሆነ ታወቀ። እርሱ ሊዋሃደው ሥጋን ከድንግል ፈጠረ፣ ባህሪዋን ባህሪ ያደረገ። ፍጡራንን ሁሉ የፈጠረ ሲሆን ባህሪው ያልነበረ ሥጋን ተዋሃደ። የተዋሃደውን ባህሪ የፈጠረ እርሱ ነው። የድንግልን ሥጋ መረጠ፣ ሰው መሆኑን ሊያስረዳ። ፍጹም አካሉን በማህፀኗ ፈጠረ። ከእርሷ ሥጋን የተዋሃደ ተጠቀምበታለሁ ብሎ አይደለም።
ልዩ በሚሆን ድንቅ በሚያሳይ መለወጥ የስማማው በነበረ ስጋ በተወለደው ልደት ወዳልተለመደው ነገር ደረሰ። እኛን የሚመስል ስጋን ገንዘብ አደረገ። ይሁን ከሁሉ ጋር አንድ ነው። ከባህሪያችን የተገኘው አንድ አካል አንድ ባህሪ የሆነ እርሱ ሕማም ሞት የሌለበት ሲሆን በስጋ ባህሪ ኃጢአት ሳይኖርበት ታመመ፣ ሞተ ይለናል። እግዚአብሔር 10ን ቃላት በእጁ የጻፈባቸውን 2ቱን ጽላት በደብረ ሲና ሰጠ። ካንቺም እግዚአብሔር ቅዱስ ጽላትን ፈጠረ፣ ይሁም ስጋው ነው። ከደብረ ሲና እሳት ጨለማ ወጣ፣ ካንቺ ግን ሰው የሆነ አምላክ ተገኘልን። በደብረ ሲና በአይሁድ ላይ ድንጋጤ ሐውክ ተደረገ፣ ባንቺም በአይሁድ በሄሮድስ በዲያብሎስና በሰራዊቱ ላይ ጽኑ ድንጋጤ ተደረገ። የሚገርም እኮ ነው። እንዲህ ያለ ሲያስተምር ሰው ቢሰማው ምን አለ? አያችሁ፣ በደብረ ሲና ጨለማ ሁከት ነበር ይላል። ካንቺ ደግሞ ክርስቶስ ሲወለድ ደግሞ በአይሁድ በዲያብሎስ በሄሮድስ ድንጋጤ ተደረገ ይላል። የሷ ስም ሲጠራ ሁሉ የሚደነግጥ ልክ የዲያብሎስ መንፈስ እንዳደረበት ግልጽ እየሆነ ነው ማለት ነው። እና በጣም በጥልቅ ነገር ነው የሚናገሩ። ይሄን ታዲያ ሰው እንዴት ብሎ ነው የሚያስበው? ብሎ በምስጋና በማድነቅ ነው የሚዘልቀው ማለት ነው። እናደንቃለን፣ እናመሰግናለን፣ እንወዳለን፣ እናከብራለን ማለት ነው። እንመሰክራለን ማለት ነው። ይሄ ከሆነ እውነተኛ ኦርቶዶክስ ይባላል። እመቤታችን ስሟ ሲነሳ ሁሉም ያንገሸግሸው ከሆነ የሰይጣን መንፈስ አድሮበታል፣ ወደ ጸበል ወሰዱት። ሌላ መድኃኒት የለውም። ስለዚህ ነው ታዲያ በየወሩ ስትመጣ በናፍቆት እንጠብቃለን፣ በየጸሎታችን ደግሞ ምልጃሽን እያልን እናቀርባለን ማለት ነው። ለዚህ ነው አባ ኒፎን የተባለ ጻድቅ አባት ምን አለ? የሕይወት መዝገብ ቅድስት ድንግል ማርያም ሆይ ምልጃሽን ተቀብሎ ልጅሽ ኃጢአቴን ያስተሰርይልኝ ዘንድ ወደ ልጅሽ አሳስብልኝ አለ። እንዲህ ነው የለመኑት ቅዱሳን። በነገራችን ቅድስና ራሱ ያገኙት በዚህ ልመናቸው ነው እንጂ እመቤታችንን ጠልቶ ቅዱስ የሆነ የለም። እመቤታችንን አርቆ ቅዱስ የሆነ የለም። እመቤታችን አታስፈልግም ብሎ ቅዱስ የሆነ የለም። ስለ ኢየሱስ ክርስቶስ ይመሰክራሉ፣ እመቤታችንን ደግሞ በምልጃዋ ይማጸናሉ፣ እናትነቷን ያምናሉ። ይህ መጽሐፍ ቅዱሳዊ ይሆናል ማለት ነው። አለበዚያ ግን መጽሐፍ ቅዱስ ተሸክመ የሚመስልህ እመቤታችንን የጠላ እውነተኛይቱ መጽሐፍ ቅዱስ እሷ ናት። አየው፣ እውነተኛው ቃል አካላዊ ቃል ኢየሱስ ክርስቶስ አይደል? እሱ ያደረባት እሷ መጽሐፍ ቅዱስ እኮ ናት። ራሷ ቅዱስ መጽሐፍ ናት። ራሷ አካላዊ ቃል ማደሪያ ስለሆነች ማለት ነው። ስለዚህ በዚህ ነው እና ተወዳጆች ሆይ ስሟን ለልጅ ልጅ ያሳስባሉ። በእውነቱ ግን የሚያምኑት ናቸው። የምናምን ደግሞ እኛ ነን። ከሷ ክብር፣ ከሷ ፍቅር፣ ከሷ ምስጋና እሷን ከማድነቅ እንዳንወጣ መጸለይ ያስፈልጋል። ጌታ ሆይ የእናትን ፍቅር አሳድርብኝ ብሎ መለመን ትልቅነት ነው። ትልቅነት በዚህ ዘመን በተለይ ወጀቡ በበዛበት ነፋሱ በሚነፍስበት ስጋው ደግሞ ልትቀበል ስትቀርብ እሷን መርሳት አትችልም። ካንቺ የተገኘ እኮ ነው ማለት አይቀርም። ካንቺ የተገኘ ነው ማለት አይቀርም። ስለዚህ ነውና አባቶቻችን ባስተማሩን በጸናችና በቀናች ሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። የእናቱን ፍቅር ያሳድርብን፣ ይጠብቀን፣ ይቆየን።